ችንጆች ጋር ኦኬ እሺ በድጋሚ እንደምን ቆያችሁ እንደምን አመሻችሁ ያው ዛሬ 3 ልጆችን ጋብዘናል እና የሶስት ልጆች ፓያውት ላይ ናቸው አይገርማችሁ ማለት ዛሬ ደግሞ አንድ ስቴፕ ከፍ ብለን የመጣን ፓያውት አለ ፓያውታቸው ደግሞ እንደዚህ እንዳይመስላችሁ 2-3 ፓያውት ያለው አለ አንድ ሁለት ፓያውት አለ ብቻ እንዳለ ፓያውት ላይ ያሉ ልጆች ናቸው እነዚህ ልጆችና አይ ሆፕ ላይክ ከዚህ በፊት ምን ነበር ፈንድ እንዴት ፓስ እንዳደረጉ ነው አሁን ደግሞ ለፓያውት እንዴት ያለውን ነገር እኔ ሳልጠይቃቸው እነሱ የሚነግሩን ይመስለኛል ብዬ አስባለሁ እንደኔ ግን ያው እኔም ያው እንዳዘጋጅነቴ አንድ ሁለት ነገር ለመጠየቅ ሞክራለሁ ማለት ነው እነሱ ኦኬ ሃይሊ ያለሽ አይደለ ከሃይሊ እንጀምራለን ያው እኔ እነሱን ላይክ በትንሽ ቢሆን ላስተዋውቅላችሁ ነው ማለት በትሬዱ ያላቸውን ሚና ማለት ነው በአብዛኛው ፋም ነን አይደለ እንተዋወቃለን በአብዛኛው ከሁላችሁም በመባል 90% በሁኔታ እንተዋወቃለን ትንሽ እኔ መርሳት ችግር አለብኝ እየረሷችሁ ካልተቸገርኩኝ በስተቀር ማለት ነው ሃይሊ በጣም ጎበዝ ከመለው ፎሬቨር ሞዴል ትሬደር አንዱ ነው ከራሱ ጋር ኮምባይን ያደርጋል መሰለኝ እሱን አብረን እንሰማለን ክሱ ማለት ነው ብዙ ፓያውቶች አሉት ባይገርማችሁ ማለት ነውና ኢቭን ባይዛው ባይገርማችሁ ከእንትን ጋር ከጎኑ ስራ አለው ትልቅዬ ስራና ከሱ ጋር ራሱ አብሮ እያስኬድ ነው እንትን ብለውና በቃ በጣም አፕሪሺየት የማደርገው ነገር ነው ከጎኑ ስራችሁ ጋር ያስኬዳችሁ ምሰሩት ነገር ከትምህርት ጋር ያስኬዳችሁ ምሰሩት ነገር ማለት ነው በእውነት በቃ ፓያውት አይምጣ ትሬድ አይስራ በቃ ግን ያረጋችሁ ያለው ስራ ግን ማንንም ያላረገው ነው ነገር ያረጋችሁ ያላችሁትና በዚህ ላይ ሆናችሁ ደግሞ እናንተ ሰክሰስ ሲመጣ በቃ ምን ያህል እንደሚያስደስት እንጃ እኔ ልነግራችሁ አልችልም ማለት ነው በቃ የሆነ ስሜቷል አያችሁ ሌላ ሰው ጋር እናንተን ሲያይ የሚሰማው ስሜት አለ ያን ስሜት ነው እየነገርኳችሁ ያለው እናንተ ጋር ያለው ስሜት ደግሞ ሲወራ ሌላ ታሪክ ነው የሚኖረውና በጣም በቃ ከሚመቸኝና በጣም አፕሪሺየት ማድረግ ከምፈልጋቸው ትሬደሮች ውስጥ አንዱ ነው እንደነገርኳችሁ በጎን ስራ አለ አንዳንድ የፋም ጉዳይ ይኖራል ታያላችሁ እነሱን ያረጋችሁ ተመብስ በጣም የሚሆነ አፕሪሺየት የሚደረግ ነገር የሚያስደንቅ ነገር ስለሆነ ሁሌም ቢሆን ታውቃላችሁ በውስጥ እናወራለን ከሁላችሁ ጋር በጣም አፕሪሺየት ማድረጋችሁና ምክንያቱም ማንንም ማድረግ ያልቻለው ነው እናንተ ያረጋችሁ ያላችሁት ከዛ አንፃር ማለት ነው ሃይሊ ይሰማል ነው ፕሮፌሰር የኔ ድምጽ ይሰማል አሪፍ ነው ይሰማል እሺ መቀጠል እንችላለን ሰላም ነው እንዴት ነህ አለው እግዚአብሔር ይመስገን ሁላችንም ሰላም ብያለሁ ጠፋኩ ምን እንደዚህ እያሽቋለጥኩኝ አትጋብዘኝም ሁላ እንዴ እያሽቋለጥኩ ደረጋኝ ፊያውት ካድከን ፊያውት ሲመጣ ቢዚ ሆንክ እንጂ እኔ ብዙ ጊዜ አስቤ ነበር ችግር የለውም ውስጥ እናወራታለን ጥሩ አይደለም እዚህ ከባድ ነው እሺ ማለት እስኪ አንዳንድ ጥያቄ እንጀምርና ላይክ ሞር ጀስት ትሬድ ላይ ያለህን ቆይታ ብቻ ከነገርከን ይበቃል ማለት አንዳንድ ነገሮች ማውራት በጣም አስፈላጊ ስላልሆነ ማለት ነውና እስኪ ሃይሊ እንዴት ትሬድ ጀመረ ትሬድ ከጀመርክስ ምን ያህል ጊዜ ሆነዋል የሚለው ነገር እስኪ ትሬድ አገባብን አመጣጠን ስለ ትሬዲንግ ላይ ትንሽ ብታጫውተን እሺ አመሰግናለሁ ድምጼ ይሰማል ወይ ተስፋ አደርጋለሁ በጣም ክሊር ነው በጣም ይሰማል እሺ በመጀመሪያ ደረጃ የኔታ ኤፍኤክስን ማመስገን ፈልጋለሁ ማለት እኔ ጃዚ ግሩፕ ከገባው ጀምሮ ያለው አቀባበል አንዱ ለአንዱ የሚያደርገው ሰፖርት ሁሉም ነገር ከፕሮፌሰር ጀምሮ አድሚኖቹ ያለው አንድ ላይ መናበብ ለሰው ያላቸው አመለካከት ጥሩ ነገር ቀና ነገር ነውና በጣም ደስ ይላል እዚህ ግሩፕ እኔም በአጋጣሚ የገባሁትና መጀመሪያ ትሬዲንግ እንዴት ገባ ለሚለው ጥያቄ ትሬዲንግ በአጋጣሚ ነው የጀመርኩት የሆነ የዛሬ ኦልሞስት 1 አመት በፊት ቲክቶክ ላይ የትሬዲንግ ቪዲዮዎች ይመጡልኝ ነበር በትሬዲንግ እንዴት ፕሮፊታብል ይሆናል በትሬዲንግ ብዙ ገንዘብ ይገኛል ምናምን የሚሉ ብዙ ቪዲዮዎች ልክ አሁን ላይ እንደምናያቸው አይነት ቪዲዮዎች በዛ ሰዓት ይመጡልኝ ነበርና
እኔም በዛ ሰዓት ይሄ ነገር ምንድነው ብዬ ማለት ለማወቅ የሆነ ፍላጎት አደረብኝ ስለ ትሬዲንግ ማለት ነው። ከዛ ፍላጎት ካደረብኝ በኋላ አጋጣሚ የሆነ ሰዓት ላይ የኤቢ ማርሻል ፖድካስት ምናምን የሆነ የተቀነጫጨበ ቲክቶክ ላይ ሳይ መሰጠኝ። የልጁን ማነጋገር ደስ የሚል ነገር ስላለው ማየት ፈለግኩና ቀጥታ ዩቲዩብ ነው የሄድኩኝ። ሙሉ ፖድካስቱን ኦልሞስት 1 ሰዓት መሰለኝ የሚፈጀው አየሁት። ደስ የሚል ነገር አለው። ያው በትሬዲንግ ገንዘብ እንደሚገኝ የሚያሳይ ነገር አለው። በዛ ላይ ደግሞ ያሳለፈውን ስትራግል እንዲህ ባንዴ የሚገኝ ነገር እንዳልሆነ ብዙ ጥረት እንዳደረገ ያን ሳይ የሆነ በጣም የሚመስጥ ነገር አገኘሁበት። ከዛ እኔም እስኪ ስለ ትሬዲንግ በአማርኛ የተሰሩ ቪዲዮዎችን ማየት ጀመርኩኝ ማለት ነው በራሴ። ያው ዞሮ ዞሮ ብዙም የተሰሩ ቪዲዮዎች የሉም ከዛሬ 1 ዓመት በፊት ማለት ነው። 1 2 3 ቪዲዮዎች አገኘሁኝ። እነሱም ማየት ጀመርኩኝ። መጀመሪያ ያየሁት ያው ከሱ ቀጥለው የአይሲቲ ዮሐንስን ነው። ከአይሲቲ ዮሐንስ በፊት የመታገስ የሚባል ልጅ አለ። የመታገስን ቪዲዮ ነው ያየሁት። ከዛ ስለ ፎሬክስ ደግሞ ጀነራል የሆነ ነገር አይሲቲ ዮሐንስ ላይ አየሁኝ ማለት ነው። ከአይሲቲ ዮሐንስ በኋላ ደግሞ የሆነ ሰው ያየሁት ነበረ፣ አሁን ስሙን ባላስታውስም ከነሱ የተወሰነ ነገር ስለ ፎሬክስ ማወቅ ቻልኩኝ ማለት ነው። በዛ መሀል እንደዚህ ያለ እኔ የተወሰነ ያየው መሄድ ጀመርኩኝ ስለ ፎሬክስ ማለት ነው። ከዛ በመሃል የሆነ መማራው ትምህርት ነበረ ቅዳሜና እሑድ ማለት ነው። ኖርማሊ ሰራተኛ ነኝ። በዛ መሃል ደግሞ የሆነ ቅዳሜና እሑድ መማራው ትምህርት ነበርና ያን ትምህርት ስማር የሆኑ 2 ልጆች ተዋወቅኩኝ እዛ አብረውኝ የነበሩ ክላስ ማለት ነው። ከዛ በዛ ሰዓት ልጆቹን ከተዋወቅን በኋላ እኔ እንደዚህ ነው የምሰራው ብዬ ነገርኳቸው። ያው ትውውቅ ላይ ያለ ነገር ስለሆነ ከዛ አንደኛው ደግሞ በዚህ ዓመት ጨርሼ ስራ ስለሌለ በቃ እረፍቴን እንትን ከምል ይሄን ትምህርት ልማር ብዬ ነው ብሎ ከዛ ስለራሱ አስተዋወቀኝ። አንዱ ደግሞ በአጋጣሚ ፎሬክስ ትሬደር ነው። የዛሬ ዓመት ኦልሞስት 3ኛ ዓመቱ ነበረ። አሁን ዘንድሮ 4ኛ ዓመቱ ነው እና ልጁ ፎሬክስ ትሬደር ነው ሲለኝ እኔ በጀመርኩበት ሰዓት እንደዚህ አይነት ሰው ማግኘቴ ደስ አለኝና ከዛ ስለ ፎሬክስ በትንሹም ቢሆን መጠየቅ ጀመርኩኝ። እሱም ማለት ነው እንዴት እንደጀመረ በፎሬክስስ ምን ያህል አመት ቆየ፣ የነበረው ስትራግል ሰክሰስስ እንዴት ነው ምናምን፣ ፈንድ ትሬደር ነው ወይ በሰዓቱ የሚጠየቁ ጥያቄዎችን ጠየቅኩት። አሪፍ ልጅ ነው። በቃ ስለ ብዙ ነገር አስረዳኝ ማለት በቃ መጀመሪያ ስለ ፎሬክስ ታውቃለህ ወይ ምናምን ሲለኝ አሁን ላይ በቅርብ ጊዜ የተወሰኑ ቪዲዮዎችን ማየት ጀምሬያለሁ እና ኢንተረስትም እያሳየው ነው፣ ምን ትመክረኛለህ ምናምን ስለው ጥሩ ነው ማለት የተሻለ ነገር ትደርስበታለህ አንተ ትኩረት ሰጠህ ነገሮችን ከስራህም ጋር ጎን ለጎን እንዲሆን አድርገህ ስራህን ትተህ ሳይሆን ከስራ ጋር ጎን ለጎን እንዲሄድ አድርገህ ነገሮችን ማወቅ ከቻልክ በቃ በእኔ እውነት ጥሩ ነገር ትደርሳለህ። ግን በጣም ጊዜ ይፈልጋል፣ በደንብ ማወቅ ይፈልጋል፣ ትኩረት መስጠት እንደሌላው ቢዝነስ እንትን የምትለው አይደለም። በቃ ጊዜን ይፈልጋል፣ ጊዜን በደንብ መስጠት አለብህ ምናምን እያለ ብዙ ነገር እንትን አለኝ። ከዛ እኔም የእሱን ምክር ሰማሁኝ። በሰዓቱ እንትን ብለኝም ነበረ ማለት በቃ ጀምረውና ከዛ የሆነ ሰዓት ላይ እንረዳዳለን ምናምን እያለኝ ነበረ። እኔ ከዛ ማንበብ ጀመርኩኝ።
የተወሰኑ ቪዲዮዎችን ከምን መጀመር እንዳለብኝ የአይሲቲ ቪዲዮዎች ምናምን ያው ሰው ሲኖር የተሻለ ነው። የሆነ ጋይድ የሚያደርጋችሁ ነገር ከመሬት ተነስቶ አሁን ቪዲዮዎችን እያየ በራሱ ጥረት እንትን ማለት ከባድ ነገር ነው። ሰው ኑሮ ግን ከጎን የትኛው ነገር መቅደም እንዳለበት እየነገረ ወይ ጋይድ እያደረገ ሲሄድ የተሻለ ነው። የሰክሰስ እንትንን እያፈጠነልን ነው የሚሄደው እና በሰዓቱ የአይሲቲ ቪዲዮዎችን ማየት እንዳለብኝ ነገረኝ። ከአይሲቲ ቪዲዮዎች ደግሞ ሳየው በሰዓቱ በቃ 500 ምናምን ቪዲዮዎች ነው የነበሩት እና ከዛ ውስጥ የትኞቹን ቪዲዮ ራሱ ማየት እንዳለብኝ ምናምን ይነግረኝ ነበረ። ከዛ መርጠው ምናምን ሲነግረኝ አየዋለሁ። ብዙም ማለት ለትሬዲንግም አዲስ ስለነበርኩ ብዙም አይገባኝም። እንደ መጀመሪያ አይሲቲ መረዳት ከባድ ነው፣ የሃድልስተን ማለት ነው። ከዛ ነው ቀስ በቀስ ነገሮች እየተደጋገሙ ሲሄዱ በመሀልም ደግሞ እንዳጋጣሚ የእንትናን ቪዲዮ የአይሲቲ ዮሐንስን የተሰረቀ ቪዲዮ ነበረ እና እሱ ቪዲዮ ደረሰኝና እሱን አይቼ የእንግሊዘኛውን ፓርት ድጋሚ ሳየው በቃ የሆነ አንደኛ በአማርኛም በደንብ በሱ ቪዲዮዎች ስለተረዳሁት ከዛ የእንግሊዘኛውን ድጋሚ ሳየው ምናምን ስለ ትሬዲንግ ስለ አይሲቲ በጣም እየተረዳው መምጣት ጀመርኩ ማለት ነው። ከዛ የአይሲቲን ቪዲዮ ካየው በኋላ አጋጣሚ የአይሲቲ ዮሐንስ በዛ ሰሞን ሜንቶርሺፕ የሚጀምርበት ታይም ነበርና አይሲቲ ዮሐንስ ሜንቶርሺፕ ምናምን ተመዝገቡ ብለው ፖስት ሲያደርግ ሲያስተዋውቁ አየሁኝ። ከዛ ለምን አልመዘገብም የሁለት ወር ትምህርትም ስለሆነ ለምን አልማርም ብዬ ከዛ የሱን ኮርስ ጀመርኩኝ። 2 ወር ያክል ተማርኩ ከአይሲቲ ዮሐንስ ማለት ነው። በቃ ለአይሲቲ ቤዚክ የሆነ ነገር እኔ እንጃ አሪፍ ነገር ይገኝበታል እሱ ጋርና አሪፍ እንትን አለው የመረዳት አይሲቲ የሚረዳበት እንትን በጣም ደስ ይላል። መሰረታዊ ነገርም አይሲቲም ለሌሎች ሞዴሎች አይሲቲ ቤዝድ ሞዴሎች አይሲቲ ማወቅ መሰረታዊ ነገር ነው እና 2 ወር ተማርኩ። አሪፍ እውቀትም አገኘሁኝ። በመሀል እንደዚያ ተምሬ ከዛ ልጁም አብረን እየተማር ከዛ ኦልሞስት 3 አመት የቆየ ትሬደር ነው ብያቸዋለሁ። በመሀል ዱባይ የመሄድ ሀሳብ እሱ እንትን አለ ማለት ነው። ኦልሞስት በ3 አመት ውስጥ አሪፍ ፕሮፊታብል ትሬደር ስለሆነ ማለት ነው። በሰዓቱ ለምሳሌ አሁን ትሬድ ላይም በደንብ እንድቆይ ማለት እንድገፋበት የገፋፋኝ ነገር የሱ ሰክሰስም ነው። እኔን ጀምር ባለኝ ሰዓት ማለት ነው ለቤተሰቡ ቤት ገዝቶ ነበር። ከዛ ደግሞ እሱ ራሱ የሚገርም መኪና ነው እዚህ ይዞት የሚመጣ የነበረው ማለት ነው እና የሆነ ቢዝነስም የጀመረው ነገር ነበር እዚህ ኢትዮጵያ ውስጥ ማለት ነው። እና የሆነ ሰዓት ላይ በቃ ዱባይ ለመኖር አስቤያለሁና አንተ በርታ ችግር የለም በሚመቸኝ ሰዓት እንረዳዳለን ምናምን ነገር የሚከብድህን ነገር ትነግረኛለህ አስረዳሃለሁ ምናምን እያለኝ ነበረ እና እኔ በዛ ሰዓት ገና ነኝ አይሲቲን በደንብ እየተረዳሁት የነበረበት ወቅት ስለነበረ ከዛ በመሀል እሱ ሄደ። እዚህ የራሴን በደንብ ጊዜ ሰጥቼ ማለት ነው ከስራም ጋር ኖርማል ኑሮም ቻሌንጅ አለ ብቻ ያለኝን ጊዜ በብዛት ማጠፋው ትሬዲንግ ላይ ነበረ ማለት ለመረዳት ካለኝ ፍላጎት የተነሳ ብዙ ጊዜን ትሬዲንግ ላይ አሳልፍ ነበረ። ልክ ፌዝ 1 ላይ ሳልፍ እንደጻፍኩት ማለት ነው በቃ ሞርዛን 8 አወር ሊሆን ይችላል ብቻ በቀን የማሳልፈው እንትን ላይ አይሲቲን ለመረዳት ብዙ ጊዜ እንትን ነበረ እና እንደዛ እያልኩ አይሲቲንም ከአይሲቲ ዮሐንስ ተማርኩ። ከዛ በመሃል
ይሰማላ ይቀጥል። አዎ ይሰማል። ትንሽ የሆነ አሳጥረልን ትንሽ ሌሎች ጥያቄዎች ስላሉ ትንሽ ያጣሽልኝ እንጂ። ኦኬ እሺ። ከዛ እንደዛ እያልኩ ቀጠልኩና በመሀል የአይሲቲን ኮንሴፕት ታወቅኩ፣ ግን ሞዴል የሚባለው ነገር አልገባኝም ነበረ። ከዛ ኢትዮጵያ ውስጥ እስኪ አይሲቲ ግሩፕ ቴሌግራም ምን አለ ብዬ ምናምን ሳፈላልግ በመጀመሪያ ያገኘሁት የኔታን ነበረ፣ የኔታ ኤፍኤክስ ማለት ነው። ከዛ የኔታ ኤፍኤክስን ጆይን አደረግኩና ፎሬቨር ሞዴል ምናምን የሚል ነገር በሰዓቱ ፎሬቨር የኔታ ኤፍኤክስ 3 ቪዲዮ ኦር 4 ቪዲዮ ነበረ የኔታ ኤፍኤክስ ላይ። ፎሬቨር ሞዴል 1 2 3 የሚል አለ። ከዛ ደግሞ አንድ ቪዲዮ ነበረች ኔክስት ዴይ ሞዴል ኦር ምናምን የሚል ነገር ነበረ። አየሁት አራቱም ቪዲዮ የተወሰነ ተረዳውና የሆነ መረዳት ያልቻልኳቸውን እንትኖች መጠየቅ አለብኝ አልኩና አድሚን የሚለው ውስጥ ስፈልግ ዮናስ የሚባል ልጅ አገኘሁኝና ዮናስ በውስጥ መስመር አወራሁት። ዮኒ እንደዚህ ነበረ ልታስረዳኝ ትችላለህ ስለው ኧረ ችግር የለውም ምናምን አለኝ። ከዛ በቃ ላይቭ ገባን። ላይቭ ላይ አስረዳኝ፣ በደንብ አስረዳኝ። ያው መረዳት በሚችለው አቅም አስረዳኝ። ከዛ እኔም በጊዜ ሂደት ሞዴሉን እየተረዳው መጣው። ያው ሞዴሉን ስትረዳ ባክ ቴስት ታደርጋለህ፣ ፎርዋርድ ቴስት ታደርጋለህ። ባክ ቴስት የተወሰነ ጊዜ አሳለፍኩ። ፎርዋርድ ቴስትም ደግሞ በደንብ ከባክ ቴስት ይልቅ ፎርዋርድ ቴስት ማርኬቱን እያየው የተረዳሁት ብዙ ነገር ነበር እና በፎርዋርድ ቴስት ብዙ ጊዜ ያሳለፍ እንደዛ እያልኩ መረዳት የቻልኩትን ያህል ተረዳሁኝ ማለት ነው። እንደዛ ነው ትሬዲንግ የጀመርኩበት አጋጣሚ። በትሬዲንግ ምን ያህል ጊዜ ቆየ ለሚለው ኦልሞስት 1 አመት ሊሞላኝ ነው። 20 ቀን ይቀረኛል 1 አመት ሊሞላኝ ማለት ነው። ይሄን ይመስላል ፕሮ። በጣም ናይስ ነው ማን ይሄ ሁሉ እንደዚህ ሁሉ ኢትዮጵያዊ ቦስ ትሬደሮች እንዳሉ ብናውቅ እናችን ጠጋል ነበረ። ብቻ ምንድነው ፖይንት መሰለሽ ሰው እንትን ፎሬቨር ሞዴልን ከመጫወት ወደ ጠቅለል እያደረኩት ልምጣ። እሺ ምናልባት የሳትኩት ነገር ካለ ልጆች እዚህ ጋር ስላላችሁ እናንተ ጠይቃላችሁ ማለት ነው። እሺ ሶ ፎሬቨር እንግዲህ አሁን 1 አመት ራሱ አልሞላም። ዳስ ክሬዚ በጣም እና ብዙ ፓያውቶች ናቸው ያሉ። ግን ፎሬቨርን ከመጀመር በፊት የምጠቀመው ሌላ ሞዴል ነበረ። ምናልባት እሷ ነገር ምን ነገር ካለ ይቆራረጣል። ፕሮ ምን አልከኝ? አሁን እንትን ፎሬቨር ሞዴል ስጠቀም ከመጠቀም በፊት የምጠቀመው ሌላ ሞዴል ካለ። ኦኬ አዎ እንደነገርኩ ያው የመጀመሪያም እናንተ ቻናል እንደመሆኑ መጠን ማለት ነው ቀጥታ የጀመርኩት በፎሬቨር ሞዴል ነው ማለት ነው እንጂ ከዚህ በፊት ሌላ ሞዴል አልተጠቀምኩም። ግን በመሃል ማለት ነው ፎሬቨርን እያየው ቢያንስ ሲአርቲ ኢንተርፕል ሱፍ የሚባሉ ነገሮችን ለማየት ሞክር ነበረ እንጂ ከዛ በፊት የተጠቀምኩት ሞዴል አልነበረም። ናይስ ነው። በጣም ናይስ ነው። ኦኬ እሺ ወደ እንደ ስንመጣ እስኪ እኔም ሞዴል ላይ ፎከስ አድርጌ ልጠይቀው ይሻላል። ምናልባት ከዛ ውጭ ጥያቄዎች ካላችሁ እንግዲህ ጥያቄውን አይተን ይመልስልናል ማለት ነው። ሶ ፎሬቨር ሞዴልን ሲጀምረው አይሲቲን ቤዝ ያደረገ ነገር ነው እንዳልኩ አንተም እንዴት ነው መጀመሪያ ስታገኘው እንዴት ነበር? እንዳልከን ቪዲዮቹን አይታችኋል እና ነገርና እንዴት ነበረ ሞዴሉ ላንተ? አጠር አድርገህ እስኪ ንገረን። ስትጀምረው ከብዶ ነበረ? የሆነ ስትራግል አድርጎ ነበር ወይስ በጣም ክሊር ነበረ? እስኪ እቺን ነገር። ኦኬ ፎሬቨር ሞዴልን ሲጀምር እንዳልኩ ብዙም አባላት ባልበዙበት ታይም አንተም ብዙም ቪዲዮ ባልሰራበት ታይም ነበር እና ጆይን ያደረኩት ትንሽ ስትራክቸር የሆነ በዛ ያሉ ቪዲዮዎች አለመኖራቸው የሆነ እንደ ቻሌንጅ ያየው ነበረ። 4 ቪዲዮ ነው የነበረው እና ያን ብቻ አይቶ ትሬድ ለማድረግ ትንሽ ቻሌንጅ ያደርግ ነበር እና
በጊዜ ሂደት ግን የሆነ ሰዓት ላይ ላይቭ ምናምን እየገባችሁ ትሬት አደርጉ ነበር እና እሱን ራሱ ያ ባገኘሁበት አጋጣሚ እየገባው ለማየት እሞክራለሁ። ማለት ላይቭ እየገባው አስተያየት ባልሰጥም ወይ ሌላ ነገር ባላደርግም ለመረዳት ጥረት እያደረግኩ ነበረ እና በዛ መሀል ያው ግሩፑ ላይ ራሱ ፖስት የሚደረጉ እንትኖች አሉ አይደለ? ትሬድ የወሰዷቸው ልጆች ምናምን የሚለቋቸው እንትኖች አሉና እሱን በደንብ እረዳ ነበረ ሲለቁት። አይና እኔ ኔክስት ቻርት ላይ ምን ይመስላል፣ ምን አይተው ገቡ፣ ከዛ እኔ ከዛ መረዳት አለብኝ የሚለውን ነገር በደንብ አንደርስታንድ አደረግ ነበር እና በዛ መልኩ ያው ተማርኩኝ። እንዳልኩ ቻሌንጅ ያደረገኝ ያው ብዙ ቪዲዮ አለመኖሩ ቶሎ ልክ አሁን ላይ እንዳለው በዛ ሰዓት አሁን ያለው ቪዲዮ በዛ ሰዓት ኖሮ ቢሆን የተሻለ ፕሮግሬስን ይኖር ነበር እያስባለሁ። አሁን እኮ በጣም ቆንጆ ፕሮግሬስ ላይ ነው እኮ ነው አይገርም? አዎ ከጊዜ ጋር ይመስገን። ናይስ፣ በጣም ናይስ። አረ ከዚህ ላይ ደግሞ ሙድ ትሰራለህ፣ እኔ ስለማውቀው ነው። ኦኬ ሶ ፎሪቨር ሞዴል ላይ እስኪ ስትጠቀም፣ እስኪ ፎሪቨር ሞዴል እንዴት ነው የምትጠቀመው አንተ? ምናልባት የራስህ የምትጠቀምበት የሆነ ስፔሻል ካራክተሮች ካሉ ወይ ደግሞ ስፔሻል ሜተድ ካለ እስኪ ንገረን። እኛ ከምንጠቀመው ምናልባት ለየት የሚያደርግ ነገር ካለ እስኪ አንተ እንዴት ነው ኖርማሊ ፎሪቨር ሞዴል እንዴት ነው ኤክስኪዩት የምታደርገው ቻርት ላይ ስትመጣ? እቺ ነገር እስኪ ብትነግረን። ቢደገም ችግር የለውም። ኦኬ ያው ፎሬቨር ኦልሞስት አንተ ትሬዲንግ ጆርናል ከሰጠን ምንም የተለየ ነገር የምጠቀመው ነገር የለም። እንዳልከው እዛ ላይ ያሉ ቼክሊስቶች አሉ አይደለ? ሰባቱንም ያሟላ ነገር ልክ እነሱን ቼክ እያደረኩኝ በነዛ መሰረት ነው በብዛት ቼክ ማደርገው እንጂ እኔ ይሄንን በደንብ አዳፕት አድርጌ ኮንሲስተንትሊ እንትን ካልኩ በኋላ ሌላ ነገር መጨመር ከፈለግኩ ያው በጊዜ ሂደት ልጨምር እችላለሁ። ግን የኔ ፎከስም አሁን ላይ ያለውን ትሬዲንግ ጆርናል እሱን ኮንሲስተንትሊ እየተገበርኩ በዛ መልኩ ለመቀጠል ነው ሀሳቤ። ያው ትልልቅ እንትኖችን እስከ እንትን ፔይአውት እስከምደርስ ድረስ በዛው የመቀጠል ሀሳብ ነው ያለው። ያው የተሻለ ነገር ሲኖር እንግዲህ አፕዴት የሚደረግ ነገር ካለ እንደዛ እያደረግን እንቀጥላለን ብዬ ነው ማስበው። ምንም ያን ያህል የተለየ ነገር የለም። ሄሎ ሄሎ ኦኬ ይሰማል ኃይሌ? አዎ ድምጽ ጠፋ በመሀል። እንትን ገብታብኝ ነው ቀን። ኦኬ አይ ቲንክ ሰምተዋል አይደለ? ልጆቹ የሚፈልጉትን ይመስለኛል። ከእኔ በኩል የተቆረጠ ነገር ስላልነበረ አይ በዛውም እንዲያውቁት ነው። ጆርናላችን ተጠቀሙት። ጆርናላችን ካወቃችሁ ኖሽኑን ያው ብታገኙት ያው ከላይ ቼክሊስት ነገር ጽፈናል። ምናልባት እዛ ላይ የሚሻሻል ነገር ካለው በራሳችሁ እያሻሻላችሁ እንድትጠቀሙ ለማለት ያክል ነው። ኦኬ ፎሪቨር ላይ ማለት ፎሪቨር ሞዴል እንትን ይሄ ሎወር ታይም ፍሬም ላይ ሞስት ኦፍ ታይም ትሬድ የምታደርገው ሎወር ታይም ፍሬም ላይ ነው ወይስ ሃየር ታይም ፍሬም ላይ ነው? እቺ ነገር እስኪ ይሄ ጥሩ ጥያቄ ነው። የጀመርኩ አካባቢ ሎወር ታይም ፍሬም ላይ ነው። ያው 5 ሚኒት ላይ በብዛት 5 ሚኒት ላይ ነበር ትሬድ ማደርገው ማለት ነው። በጊዜ ሂደት ግን ያው አንዳንዴ ማኒፑሌሽን እየበዛበት ሲሄድ ሃየር ታይም ፍሬም ላይ ባደርገው የተሻለ፣ ለምን ሃየር ታይም ፍሬም ላይ አልሞክረውም ብዬ ሃየር ታይም ፍሬም 1 አወር ላይ መሞከር ሲጀምር የተሻለ ሪዛልት ማየት ጀመርኩኝ ማለት ነው። እና አሁን ያው ሎወር ታይም ፍሬም እገባለሁ፣ ግን በብዛት ሃየር ታይም ፍሬም 1 አወር ላይ ከእንትንም ከማኒፑሌሽን ለመዳን ሲባል
በብዛት እንደዚህ አይነት ትሬዶችን ወስዳለሁ አሁን ላይ ማለት ነው። በጣም ናይስ፣ በጣም ናይስ። እንግዲህ ኖት እየጻፋችሁ ነው ብዬ አስባለሁ። እንግዲህ እንደዚህ ጆርናሎች ሞር እናንተ ባክቴስት ከምታደርጉት ተጨማሪ ደግሞ እንደዚህ አይነት ነገሮች ይረዷቸዋል ብዬ አስባለሁ፣ ለባክቴስቶቻችሁም ለእናንተ። ሶ ትሬድ ስታደርግ አንተ እንግዲህ እንዳጋጣሚ ሆኖ ብዙ አካውንት ነው ያለ፣ እሱ ጋር እንመጣበታለን በኋላ። አራር የምትወስደው ነገር እስኪ እንዴት ነው? አራርክ እንዴት ነው አንተ? ስኳር ሬሾክ ማለት ነው ትሬድ ስትወስድ። ኦኬ አራር በብዛት ያው እንደተለመደው 1 to 2 ነው በብዛት የምወስደው ማለት ነው። ግን አንዳንዴ አለ አይደለ ኢንተርናል ቱ ኤክስተርናል እስከሚጨርስበትም የማደርግበት ታይም ይኖራል ማለት እንግዲህ ሊጨምርም ይችላል ማለት ነው አንዳንዴ እንጂ በብዛት እንደንተን የምከተለው 1 to 2 ቢሆን ይመረጣል። በብዛትም ጥሩ ሪዛልት ያለው 1 to 2 ላይ ነው ማለት ነው። የኔ ራሱ የፎሬቨር ሞዴል 1 to 2 ላይ የተሻለ ሪስክ ቱ ሪዋርድ አለው። አንዳንዴ ማቆየት ስፈልግ ያው እስከ እንትኑ መጨረሻ ድረስ የሚጠብቅበት ታይምም ይኖራል ማለት ነው። ኤክስተርናል ቴክስ ከሚያደርግበት ድረስ ማለት ነው። በጣም ናይስ፣ በጣም ናይስ። እንግዲህ ኖት እየያዝን ነው። ሰው እስኪ ይሄ ሞዴል መጠቀም ከጀመር ቀን ጀምሮ እስካሁን ባለው የሆነ ያስቸገረ ነገር ለአንተ ማለት ነው፣ ሞዴሉ መጠቀም ከጀመርክ ቀን ጀምሮ ያስቸገረ ነገር ብትነግረን እና ምናልባት እዚህ ነገር ላይ እስኪ እሱ መጨረሻ ይመጣበታል። ብቻ እስኪ እቺን ነገር እስኪ ንገረን። ኦኬ እንዳልኩ ሞዴሉ ደስ ይላል፣ ቀለል ያለ ነው ማለት ለመረዳት ብዙም የሚከብድ እንትን አይደለም እና እንዳልኩሽ በሰዓቱ ሞር ብዙ የተደራጀ ቪዲዮ ቢኖር ኖሮ አሁን ሜንቶርሺፕ አሁን ለምሳሌ ሜንቶርሺፕ አንዳንድ አስፈላጊነቱ ምንድነው በተደራጀ መልኩ ስለምታቀርበው ማወቅ ያለበት ነገር እያወቅክ ትሄዳለህ። ይሄ ግን ያው ሲጀመር አካባቢ የነበረው የተወሰኑ ቪዲዮዎች ተለቀቁ፣ ከዛ በመሃል ላይ ምናምን የተቆራረጠ ነገር ነበረ የምታገኘው ማለት ነው። ስለዚህ ስትራክቸርድ የሆነ ነገር ካላገኘ ሁሉንም ነገር ተረድተ በሞዴሉ ትሬድ ለማድረግ ሊከብድ ይችላል። ያ ነገር እንትን ያደርጋል፣ አንተን ስትራግል እንድታደርግ ያደርጋል ማለት ነው በሞዴሉ። በእኔ በኩል ያው ከዛ በተጨማሪ ያው የራሴ ኢሞሽን አንዳንድ ነገሮች ዲሲፕሊን እነሱ ነገሮች ያው በእኔ በኩል የያዙኝ ነገሮች ነበሩ። በፊት ጀምር አካባቢ አሁን ሪስክ ቱ ሪዋርድ ማለት ነው ሶስት የነበረው ከመፍራትም ለትሬድም አዲስ ከመሆን የተነሳ ማለት ነው 1 to 1 ሲሄድ ራሱ በቃ ትሬድ ክሎዝ ማድረግበት ታይም ይበዛ ነበር። ኢቨን የመጀመሪያውን ፌዝ የመጀመሪያውን አካውንት ሳልፍ አብዛኛው እንትን 1 to 2 ሳይሆን 1 to 1 ይበዛው ነበር ማለት ነው። ለእንትኑ አዲስ ከመሆን የተነሳ ትሬዲንግ ደግሞ በራሱ የሚፈጥር የሳይኮ የኢሞሽን ብዙ ነገሮች ስላሉ በዛ ሰዓት የተወሰነ ፕሮፊት ስታይ ልዝጋው ቶሎ ልዝጋው ቀስ እያልኩ አሳድገዋለሁ ምናምን ብለህ ዲሲፕሊን አለመሆን ምናምን ብዙ ነገሮች እንትን ይሉኝ ነበረ። ከዛ ግን ያው በጊዜ ሂደት እየተቀረፉ የመጡ ነገሮች አሉ። እንደዛ ነበር። በጣም ናይስ፣ በጣም ናይስ። ግን ኤክስኪዩት ስታደርግ የሆነ ያስቸገረ ፓርት የለማ? ኤክስኪዩት ስታደርገው ሚንስ ላይክ ፒዲአር ስትፈልግ ሊሆን ይችላል ኮንቴክስት ላይ ምናምን ያስቸገረ ነገር ነበረ ምናልባት ያለውን ነገር አንደርስታንድ ካረከው በኋላ ማለት ነው? ያን ያህል አላስቸገረኝም። በቃ የሚያስቸግርም ከነበረ ዌት ማድረጉ ማለት ፔሽንስ ኖሮ ጠብቀ ትሬድ መግባቱ እሱ ያስቸግር ነበር እንጂ ዲያራይ ኮንቴክስት መፈለጉ ብዙም ቻሌንጅ አልሆነብኝም ነበር። ያ ማርኬት ላይ ባይዘው በጣም የኛን ደካማ ጎን የሚፈልጉት ይሄ ይሁን የኛን ስንስገበገበለችውን ፓርት የኛ ፔሽንስ አለመሆን በጣም እነሱ የሚጠቀሙባት ነገር ነች ብዬ አስባለሁ እንደኔና
ሶ በጣም የሆነ ከእንትን ብትይዙት መልካም ነው ብዬ አስባለሁ። ሶ ከሌላው ትሬዲንግ ቆይታ ልን ነበር፣ ግን ያው ቀጥታ ፎሪቨርን ስለጀመርከው እስኪ ወደ ፈንዶች ልምጣ። እንግዲህ ይሄ ልጅ እንደነገርኳችሁ ከ3 በላይ ፈንዶች ፓይዎቶች አሉት ባይገርማችሁ እና ዳትማች እንዲህ መናገሩ አልፈለኩትም። ግን ያው ሞር ላይክ ምንድነው ሀሳብ የመሰላችሁ እንደዚህ የምነግራችሁ እንትን እንድትሆኑ ሃይፕ መሆን ብቻ ሳይሆን ኦኬ ሶ እንትና እንደዚህ ከሄደ ሶ እንትና በአንድ አመት ውስጥ ይሄን ያህል መስራት ከቻለ ደግሞ አንድ አመት እንግዲህ ትሬዲንግ ውስጥ ከመጣ ነው አስቡት። ይሄን ያህል መስራት ከቻለ እኔስ ብላችሁ እንድታስቡና ወደ ራሳችሁ መለስ ብላችሁ ራሳችሁን እንድትጠይቁ ነው እንጂ ያን ያህል የእንትና እንደዚህ መሆን ለኛ የሚለውጠው ነገር የለም። ተረዳችሁ? ይሄ ግን አሰማይንድ የሆነ መንፈሳዊ የሆነ ቅናት ሊጋባብን ይገባል ብዬ ስለማስብ ነው። ተረዳችሁኝ አይደለ? ከዛ አንጻር ነው ሶ ፈንድን እንግዲህ ትሬድ ማድረግ ጀምረሃል። ፒያወቶች እያወጣህ ነው። እንግዲህ አሁን አንተ ኮንሲስተንትሊ ፕሮፊት ሆነ ማየት እንፈልጋለን። አንተ እንግዲህ በተለያዩ አካውንቶችም ስላሉ ማለት ነው። ነው ሶ እስኪ ፈንድ ትሬድ ስታረግ ስትራግል ያደረጉ ነገሮች ምን ነበሩ? ላይክ እንዳልከው አንዳንድ ነገሮችን አንስተልኛል፣ ግን ሪስክ ማኔጅመንቱንም አንስተልናል። ምናልባት የምጨምረው ነገር ካለ በፈንድ ላይፍ ላይ የሆነ የምጨምርልን ነገር ካለ እስኪ ከቅድሞቹ በተጨማሪ እሱን ነገር ትነግረናለህ። እዛውም አያይዘህ ማለት ነው እነሱን መቅረፍ ችለህ አሁን ፈንድ ትሬደር ከዛም አልፎ ፔይአውት ላይ እንድደርስ ያደረገስ ነገር ምንድን ነው? እቺን ነገር እስኪ ጠቅለል አድርገህ ከሳይኮ ሊሆን ይችላል ከሪስክ ማኔጅመንቱ ከሞዴሉ አንፃር አድርገህ ትንሽዬ ታይም ወስደህ ብትነግረን ደስ ይለኛል ማለት ነው። በጣም እሺ ቴንኪው። በድጋሚ ያው ማለት የምችለው ፈንድ ትሬድ ስናረግ ማለት ኩዊክ የሆነ ፋስት የሆነ ነገር እንትን አለመጠበቅ፣ ነገሮችን በጊዜ ሂደት ግራጁዋሊ እያሳደግናቸው የተሻለ ነገር እንደምንደርስ ማመን ነው ማለት። አሁን እኔ ከዚህ በፊት ይሄኛው ፈንድ ትሬደር ከመሆኔ በፊት ላይቭ ትሬድ ከማድረጌ በፊት ወደ 2 or 3 አካውንቶች ብለው አድርጌያለሁ ማለት ፌዝ 1 አልፍና ፌዝ 2 ላይ በቃ እቸገራለሁ። ሶስቱም እንትን ላይ ብለው ያደረኳቸው አካውንቶች ላይ እንደዚህ ፌዝ 1 አልፋለሁ በእንትኑ መሰረት። ከዛ ፌዝ 2 ላይ የሆነ ፕሮፊት ታርጌቷን ትንሽ ስለሆነ ቶሎ ለማለፍ ነው የምሞክረው ማለት ነው። ያኛውን 8% or 10% አሳድጌ የጠበቅኩትን ፔሽንስ ያክል እዚችኛዋ ላይ ትንሽ ይከብዳኝ ነበረ 5% ለማሳደግ። ኦልሞስት በአንድ ትሬድ ወይ በሁለት ትሬድ ለመጨረስ ነበር የምሞክረው ማለት ነው። በዛ መሀል በቃ ቶሎ ለማለፍ በምሞክርበት ታይም ቶሎ ድሮዳውን ገባለው። ከዛ ኢሞሽን ይመጣና ደግሞ ኦቨር ትሬድ አደርጋለሁ። የተለያዩ ነገሮች ማለት ነው። በቃ የመጀመሪያውን አሁን አካውንት ላጣ የቻልኩበት ምክንያት ኦልሞስት ኦቨር ሪስክ አለ አይደለ? አንዴ ሪስክ አደረኩና ከዛ ወደ እኔ አቅጣጫ ወደ ኤስኤልኤ መምጣት ሲጀምር እንዳላጣው ስለፈራው ከዛ ባይ የገባሁትን ትሬድ መልሼ ኤስኤልኤን ሳይነካ ቶሎ ብዬ ለማስመለስ በሚል ኦቨርሎድ ተጠቅሜ እንደገና ሴል ምናምን ስለ ኦቨር ሊሚት በደይ እንትን ይባላል አይደለ? ዴይሊ ሎስ ሊሚት ምናምን ነገር በዛ መልኩ ነው ያጣሁት። 2% ማጣውን የነበረው ግን 4% ድሮዳውን ገባውና በቃ ብሪች በሚል አካውንቱን አጣሁት ማለት ነው። እንደ ጀማሪ በቃ ብዙ ነገር ይፈትናል። ኦቨር ትሬድ ማድረግ በቀን 3 ትሬድ 4 ትሬድ ማድረግ አሁን ላይ እኮ ማላደርጋቸው ነገሮች ናቸው፣ በጊዜ ሂደት የቀረፍኳቸው ነገሮች ማለት ነው። እንደዛም እንዳደርግ የረዳኝ ነገር ምንድነው? በቃ አንዳንዴም የሳይኮሎጂ ቪዲዮዎችን ማየት የተሻለ ነገር ጥሩ ጥቅም አለው ማለት እነሱን ባየ ቁጥር ሎስን ያው አክሴፕት ማድረግ ነው። መጀመሪያ ስንገባ ትሬዲንግ
ሎስ የምናደርገው አማውንት የኛን ካፒታል ይጎዳል ወይ፣ ምን ያህል ነው ሪስክስ የምናደርገው የሚለውን ነገር አክሴፕት አድርገነው እንትኑ ከገባን ያን ያህል ሎስ ቢገጥምንም ራሱ ያን ያህል እንትን አንለም። አክሴፕት ያደረግነው ሎስ ስለሆነ ማለት ነው መጀመሪያው ነው። ከዛ ዊን ሲመጣ ደግሞ የተሻለ እያሳደግነው መሄድ የምንችለው ነገር ነው ማለት ነው። እና በዛ መልኩ ስትራግል ተወሰነ አደረኩ። ሀይል ድምፅሽ ጠፋ። ይሰማል ላይ ድምፅ ግን ምናልባት አይመጥች እንደ ኦኬ የሆነ አጋጣሚ እስኪ እንጠብቀዋለን። ኦኬ እናንተም ጥያቄ አዘጋጁ። እሺ ለአንድ ሰው እድል ይሰጠን፣ ከዛ ወደ ሌሎቹ እንሄዳለን። ያው ይቅርታ እንደዚህ ነገር ስለሚያጋጥም ምንም ማድረግ አንችልም። እሺ አይዲ ይኸው ከፍቻለሁ። አይዲ ሄሎ ይሰማል? ይሰማል? ሶሪ ኔትወርክ ችግር የለም። እና በዛ መልኩ ፊርንም ማስወገድ ማለት ትሬዲንግ ሩል እስካለን ድረስ ማለት ነው ፊር ሊኖር አይገባም። ሩሉን ተከትለን አክሴፕቴብል የሆነ ሉስ ከገጠመ ያው የማርኬት ያው ፕሬዲክቴብል ስላልሆነ ማርኬቱ እኛ ማድረግ የምንችለው ምንድነው ኢሞሽናችንን ተቆጣጥረን ሩሉን አፕላይ እያደረግን መቀጠል ነው። በጊዜ ሂደት ትርፋማነቱ ኮንሲስተንሲ ይመጣል ማለት ነው። አሁን ትሬድ ኤክስኪዩት ለማድረግ አሁን ላይ እኔ በራሴ ብዙም አልሰራም። ያስቀመጥኩትን ትሬዲንግ ላይ ያለውን ቼክሊስት ሩል ካሟላ ማልገባበት ምክንያት የለም ማለት ነው። እና ፊር ትሬድ ለመግባት ፊር መኖር የለበትም። በቃ ሩል ነው። ሩላችሁ እስካለ ድረስ በሩላችሁ ተከትላችሁ ትሬድ ማድረግ ነው። ትሬድ ካረጋችሁ በኋላ የሚመጣው ወይንም ሆነ ሎስ አክሴፕት ማድረግ ነው። ፈንድ እንዳልከው አሁን ላይ ያው ላይቭ ፔይአውቶችም አሉ፣ ሌሎች አካውንቶችም ያው በፔይአውቱ ገዝቼ ትሬድ ማድረጋቸው አካውንቶች አሉ። ያው ጥሩ ነገር አለው። ፔይአውት ስታደርጉ ምንድነው በትሬዲንግ ይቻላል የሚለውን ነገር ነው ያሳውቃችሁ። ገንዘብ መስራት ይቻላል፣ በሞዴሉ መስራት ይቻላል የሚለውን ነገር እየተረዳችሁ እየተገነዘባችሁ ስለምትሄዱ ኮንፊደንስ እያዳበራችሁ ነው የምትሄዱት። እና ያው ፔይአውት ስታደርጉም ደግሞ በዛው ጎን ለጎን አካውንታችሁን እያሳደጋችሁ የተሻለ ፕሮፊት እየሰራችሁ ለመሄድ ነው መሞከር ያለባችሁ። እኔም አሁን ላይ ኦልሞስት ካገኘኋቸው ፔይአውቶች ጎን ለጎን ያው አካውንት ማሳደግ ላይ ነው እንትን ያልኩት ማለት ነው። ኦኬ ማለት እኔ አንድ ጥያቄ አለኝ እዚህ ጋር ማለት ነው። እንደነገርኳችሁ ላይክ ኔክስት እንግዲህ 100,000 እንጠብቃለን በእኔ በኩል ማለት ነው። ማለት ያው ፓስ አድርጎ ምናምን ደግሞ ድጋሚ ማለት ነው እንድናወራ ፈልጋለሁና
አሁን ምንድነው ጥያቄ መሰለህ አሁን አንድ ለአንድ ለፈንድ ትሬደር አሁን ፈንድ ትሬድ እያደረግን ነው ስትራግል እያደረግን ያለ ነውና የሆነ ይሄን ብታስተካክሉ እንድትለን እንፈልጋለን ላይክ ምናልባት ካለ አሁን መጀመሪያ ነገር ኳችሁ ፊር ምናምን ያልከን ነገር እኔ ተቀብያለሁ በእኔ በኩል መረዳት መቻል አለብን ታዳችሁ የሄደ ድጋሚ መጠየቅ ስለሌለብኝ አሁን ፊራችን ማስወገድ አለብን ተብለናል ስለዚህ አሁን ለጠይቁት ጥያቄ ጥሩ መልስ መሆን የሚችል ነው ከሱ ባለፈ ግን ምንድነው አሁን 3-4 አካውንቶች አሉ እንደ ለፒያውቱ ማለት ነው ኔትወርክ አስወጣው መሰለኝ ኦኬ ቆይ መልክተለት ስካይሊ ኃይሌማ በቃ ቴሌን መግዛት አለብህ አንተ ሲጀምር እንደዚህ ጥሩ አይደለም ለክብር ራሱ ሄሎ እሺ ይሰማል እና ምንድነው ጥያቄ መሰለህ አለ አይደል አለ መሰለኝ አሁን አለው እና የሆነ በቃ ጥቅስ አድርገህ የምትነግረን ነገር ካለ እሰየው ከሌለ ግን ችግር የለውም ምንድነው ፖይንት የዚህኛው ላይ ሪስክ ማኔጅመንት በተለይ ደግሞ የተለያዩ አካውንቶች አሉ ከአምፓውት የምታደርግባቸው ሰው እነሱ ላይ ያለ ሪስክ ማኔጅመንት ምን ይመስላል እስኪ እቺ ነገር ንገሪኝ ሞር ደግሞ ፈንዱን ፓስ አድርገህ ለፓያውቶች ታዛቸው ያለውን ሪስክ ማኔጅመንት ንገረን እስኪ እሷን ፓርት በቃ ከዛ እንጨርሳለን ማለት ነው ኦኬ እሺ ይሰማል አይደለ ይሰማል አው ሪስክን ማኔጅ ማድረግ ግዴታ ነው እና አስፈላጊ ነው ኖርማል የኔ እንትን ላይ ግን ማለት ነው ፌዝ ላይ ብዙ ጊዜ የሚኖረኝ እንትንና ላይቭ ላይ ያለኝ እንትን ትንሽ ይለያያል ላይቭ ላይ በጣም ትሬድ እመርጣለሁ በዛ ላይ ኦኬ አይ ቲንክ አሁንም እንትን አለበት መሰለኝ በጣም ወሳኝ ጥያቄ ስለሆነች እንደምጠብቀው ነው ቢሆን ይጨርስልን ኦኬ ጥያቄ ይስጣቸዋለሁ እሺ ልሰጣቸዋለሁ ችግር የለውም አንድ እቺ እንትን ይበልና አይ ሆፕ ያው ሌሎች ልጆችም አሉ አሁን ገና እንትን ላችሁ ሌሎች ልጆችም ስላሉ ያበታል ላይ አሁን ታይማችን በደንብ ለመጠቀም ያክል ነው type ኦኬ አይ ቲንክ ኔትወርክ እያስቸገረኝ ነው አለኝ ነው ኦኬ ወገንታት ኔትወርክ በጣም እያስቸገረኝ ነው ብሎኛል ስለዚህ ሶሪ ብሎናል ሰው በማከል አንድ አፍታ እናስገባው ኔትወርክ ስታከለት ማለት እንሰማዋለን ማለት ነው ሰው አሁን ላይ ምን እናርግ መሰላችሁ ሌላ ሰው እናስገባ ኢላ ወይ አላዛላችሁ ሰው አላዛራለሽ አላዛር የኔ ጎበዙ ሜንቶርሺፕ ተማሪ ነው ባይዘው በቃ በጣም ነው የሚያስጨንቀን እዛ የማናውቀውን ይጠይቀን ምናምንና ከባድ ሰው ነች ነው አላዛር ላይ እንደነገርኳችሁ ፒያውት ላይ ያለ ልጅ ስለሆነ
እሱንም አንዳንድ ጥያቄዎች ለመጠየቅ እንሞክራለን። ማኗ በቻልሽው አቅም አጠራጠር ታደርጊናለች። ግን ከዛ በፊት ማኗ እኔ ከመጠየቄ በፊት ቤዝዶን ፎርኤቨር ሊሆን ይችላል፣ ቤዝዶን ሪስክ ማኔጅመንት እዚህ ውስጥ ማንሳት የምትፈልጉ ልጆች ካላችሁ ኖታችሁን ያዙና አሁን እድል ሰጣችኋለሁ ማለት ነው። በማዕከል እናንተን እያስገባችሁ ማለት ነው። ሶ አላዛር እንዴት ወደ ትሬድ መጣ? እንዴት ፎርኤቨር እናገኘው? አጠር አድርገሽ ንገሪኝ ማለት ነው። ያው እኔ ትሬድ የጀመርኩት ትንሽ 9 ወር አካባቢ ሆነኛል ትሬድ ከጀመርኩት አጠቃላይ ማለት ነው። እና የጀመርኩት ደግሞ ያው የሆነ ሰዓት ላይ ዩቲዩብ ላይ ምናምን ቪዲዮዎችን አይ ነበር፣ ግን እነሱ በቂ አልነበሩም በዛ ሰዓት ማለት ነው። ቪዲዮዎች ማየት ዩቲዩብ ላይ ምናምን በቂ አልነበረም። ስለዚህ ኮርስ ምናምን መፈላለግ ጀመርኩኝ ማለት ወደ መስከረም አካባቢ። ከዛ የዛ ሰዓት ደግሞ የኤስትሬድ የፈርስት ሬጂስትሬሽን አልፎኝ ሰከንድ ሬጂስትሬሽን ላይ ገብቼ እዛ ላይ ያሉትን ነገሮች ለማየት ሞክሬያለሁ መጀመሪያ ማለት ነው። ያው ትሬድ መጀመሪያ በጣም ዲፕ አንደርስታንድ ለማድረግ ፈልጌ እንትን ያልኩት የጀመርኩት እዛ ኤስትሬድ ነው ማለት ነው። ከዛ ያው እሱን ቪዲዮ ምናምን የሚለቃል እያየሁ ምናምን በመሀል ደግሞ ወደ አይሲቲ ኮንሰፕት ሺፍት ማድረግ ፈለኩ። ያው እዛ ጋር የማየው ነገር በቂ ስላልነበረ ወደ አይሲቲ ኮንሰፕቶች ሞር ለማየት ፈለኩና ያው አይሲቲ ሰርች ሳርግ ያው እንትን የሃድልሰንም አግኝቼዋለሁ ቪዲዮን፣ የእሱም አሪፍ ነበር። ግን ያው እዛ ጋር በእንግሊዝኛ ነው ምናምን አንደርስታንድ ለማድረግ ትንሽ ከብዳል በዛ ሰዓት። ቪዲዮቹም በጣም ረጃጅም ናቸው ምናምን። ስለዚህ ማድረግ የነበረብኝ በአማርኛ የተሰሩ ቪዲዮዎችን ማየት ነበረብኝ። ስለዚህ ወደ አይሲቲ ዮሐንስ ቪዲዮዎች ሺፍት አደረኩ ማለት ነው የዛ ሰዓት። ከዛ የአይሲቲ ዮሐንስን ቪዲዮዎች ደግሞ እያየሁ በመሀል እንትን ማለት የአይሲቲ ዮሐንስ የወጡ ቪዲዮዎች ነበሩ የሜንቶርሺፕ ተሰርቆ፣ እነሱም ማየት ጀመርኩ በመሀል። ከዛ ያው አሪፍ ነገር ዴቨሎፕ ማድረግ ጀመርኩኝ ማለት ነው አይሲቲን ቤዝድ አድርግቼ። ከዛ በኋላ በቃ ያው ትሬዲንግ ፕላን ምናምን አዘጋጅቼ የራሴን ሞዴል ምናምን ክሬት ለማድረግ ሞክሬ ነበር ይዛ ሰዓት። ግን ያው ከዛ በኋላ የሆነች ነው ሪኮመንድ አድርጎኝ ወደ የኔታ የመጣሁት ማለት ነው። ያው ከዛ የኔታ ጋር ስመጣ ብዙ አሪፍ ነገሮች አሉ። ኮሚኒቲውም አለ፣ እኔ አውቃለሁ ምናምን ሳይባል ስህተት ከሰራም እዛ ጋር እያስተካከሉ ምናምን አለ። አሪፍ ኮሚኒቲ ነበር ያገኘሁት እዛ፣ እንደጠበቅኩት አሪፍ ነበር። ከዛ በኋላ ያው ወደ ፎርኤቨር የመጣሁት እንደዚህ ነው ማለት ነው። ፎርኤቨርን ከዛ በኋላ ነው ትሬዲንግ ፕላን ምናምን አዘጋጅቼ ሁሉም ነገር ጨራርሼ ስለሆነ ወደ የኔታ እንትን ያልኩት ወደ ፎርኤቨር የመጣሁት ምንም እንትን ነገር እና እንደዚህ ነው ወደ ፎርኤቨር የመጣሁት ማለት ነው። በጣም ናይስ፣ በጣም ናይስ። የሰው ነገር አትንኩ አልተባላችሁ እንዴ? ምንድን ነው የሰራኝ? ምንድን ነው የምታደርጉት? ግን ያው ብቻ እስግል እሺ። ሶ ፎርኤቨር ሞዴል ጋር ስንመጣ አንተ እንዴት ነው ፎርኤቨር የምትጠቀመው? እስኪ ንገረን። ፎርኤቨር እንዴት ነው የምትጠቀመው አንተ? ወደ ማርኬት ስትመጣ ላይክ ፎርኤቨር ይዘህ ነው የምትመጣው እና ሶ ምን አይተህ ነው ኤክስኪዩት የምታደርገው? ምን አይተህ ነው ባይ የምትለው ኦር ሴል የምትለው? እስኪ እቺ ነገር ንገረን። ወይ ደግሞ የአንተን ቼክ ሊስት ነው የሚባለው ላይክ እንደተመቸ ብቻ ንገረን። ያው እኔ ቀጥታ ወደ ማርኬት ከመጣሁ በኋላ የማደርገው ነገር መጀመሪያ የማየው ፊቸሮችን ነው የማየው። እዛ ፊቸር ላይ ክሊር ነገር ካገኘው በኋላ ወደ ፔር የሚሄደው ማለት ነው። ፊቸር ላይ ክሊር ነገር ካገኘው በኋላ ወደ ፔር ይላሉ። ከዛ በኋላ ፔሮቹ ላይ ደግሞ መጀመሪያ ላይ ማለት ታይም ፍሬም ኮንቴክስት መኖር አለበት። ወይ ኢንተርናል ቴክስት ወይ ደግሞ ኤክስተርናል ቴክስት ይጠራል ማለት ነው። እንደ ፎርኤቨር ህግ መሰረት ኮንቴክስት መስጠት ነው። ስለዚህ ኮንቴክስት ታውቃለሁ። ከዛ ወደ ኢንተርሚዲየት ታይም ፍሬም እንወርድና ደግሞ ፒዲአር እንፈልጋለን ማለት ነው። ከዛ በኋላ ያው ኢኮኖሚክ ካላንደር ካለ ቼክ አደርጋለሁ። ለሎር ታይም ፍሬም እንትን ከሆነ ለሎር ታይም ፍሬም ኢንትሪ ከሆነ ያው ቫሊድ ኤምኤስኤስ እና አላዛር ድምፅሽ አይሰማም። ትንሽ ኔትወርክ ነው መሰለኝ። አሁን ይሰማል? አዎ ይሰማል። አሪፍ ነው። ያው ከዛ በኋላ ያው ኢኮኖሚክ ካላንደር ምናምን ካየን በኋላ ኪዙሊሙን ቼክ እናደርጋለን። ከዛ በኋላ ቫሊድ ኤምኤስኤስ ጠብቄ ሎር ታይም ፍሬም የሚገባ ከሆነ ፌር ቫሊዩ አፕ ነው አሴንትሪ ብዙ ጊዜ የምጠቀመው፣ እሱን ተጠቅሜ ይገባሉ ማለት ነው። ለስዊንግ ትሬድም የምገባበት አጋጣሚ ሊኖር ይችላል እንደ ማርኬት ኮንዲሽን ማለት ነው። ሎር ታይም ፍሬም ብቻ አይደለም ትሬድ ማድረግ።
ስለዚህ ስዊንግሊ ደግሞ ያው ታይም ብዙ ማተር አያደርግም። ስለዚህ ሃይር ታይም ፍሬም ኮንቴክስት እና ኢንተርሚዲየት ታይም ፍሬም ፒዲአርዩ ላይ እዛው ጋር እንገባበት አጋጣሚ ሊሆን ይችላል ማለት ነው። እንደዚህ ነው ኤክስኪዩት ማድረግ ነው። በጣም ናይስ። አንተ በስማ አሰደብከን። እኛ ምንም አልተማርክም እንዴ? እዛ ከዛ የተጠቀምከው ነገር የለም? ኧረ በል አዋረደን። እሺ እንቀጥላለን። ሰው ፎሪቨርን ስጠቀም አንተ በጣም ስጀምረው ወይ ደግሞ እስካሁን ባለበት ማለት ይከብዳል። ቢኮዝ ፔአውት የደረሰ ልጅ ወር ደግሞ ምናልባት አይታወቅም እኮ ስትራግል የሚያደርግህ ነገር እና ለመቅረፍ እየጣርክ ያለው ነገር ምንድን ነው? እስኪ ፎሪቨር ኤክስኪዩዝ ስታደርግ ማለት ነው። እኔ እውነቱን ለመናገር ምንም ስትራግል እያደረኩበት ያለው እንትን የለም። ያው ከመጀመሪያው አይሲቲ ላይ እንትን ኮንሰፕቱን አይሲቲን በደንብ ስላየሁት ወደ የኒታ ፎሪቨር ራሱ ስመጣ ያው ብዙም ስትራግል ያደረኩት ነገር የለም። ምክንያቱም እዚህ ጋር ኦርጋናይዝድ የሆነ እንደ ሞዴል ተደርጎ ነው ክሬት የተደረገልን። ስለዚህ ያው ቀለል በመጀመሪያ ያዩት አራቱን ቪዲዮዎች ነው እዚህ ቻናል ላይ የተለቀቁትን አራቱን ቪዲዮዎች እነሱ ነበር ያዩት እና ምንም አዲስ የሆነብኝ ነገር የለም ወደዚህ ስመጣ እና ያው ስትራግል ያደረኩበትን ነገር ምንም የለም። ሳይኮ ምናምን በጣም ያው ናይስ፣ ምንም በጣም ናይስ። እንመጣበታለን ወደ ሳይኮም ማለት ነው። እሱ እንዲህ ነው ፎሪቨር ስጠቀም ሎወር ታይም ፍሬምም ማለት ቅድም ስትናገር ተሰማው ማለት ነው። ሁለቱንም ታይም ፍሬሞች ነው ትሬድ የምታደርገው። ጋዞም እስኪ አራርህን ንገረን። ያንተ የምትጠቀመው ስዋርሽ ያው አራር የምጠቀመው በፎሪቨር ህግ መሰረት ያው ዋን ቱ ፊክስድ እንድትጠቀሙ አሪፍ ነው ተብሎ ነው እንትን የሚባለው። ግን አሁን ለምሳሌ ያው ብዙ ጊዜ ዋን ቱ ነው የምጠቀመው እኔ። ግን አሁን ለምሳሌ እንትን ፒዲአርያው ላስት ስቴጅ ሊሆኑ ወደ ኤክስተርናል በጣም ተቃርቦ ከሆነ እስከ ኤክስተርናል ድረስ ሆልድ ማድረግበት አጋጣሚ ሊኖር ይችላል እና ያው አብዛኛው ጊዜ ግን ዋን ቱ ፊክስድ ነው የምጠቀመው። በጣም ናይስ፣ በጣም ናይስ። ሰው ሎወር ታይም ፍሬም ሃየር ታይም ፍሬም ትሬድ ታደርጋለህ እንደ ማርኬት ኮንዲሽኑ ነው? እንደ ማርኬት ኮንዲሽን ማለት ሃየር ታይም ፍሬም ትሬድ ማድረግበት አጋጣሚ ሊኖር ይችላል። ሎወር ታይም ፍሬም ትሬድ ማድረግበት አጋጣሚ ሊኖር ይችላል። በጣም ናይስ፣ በጣም ናይስ። ኦኬ ሰው ባይዘዊ ሆልድ ማድረግ እኮ ማለት ነው በጣም ይቻል ነገር ነው። ጀስት ተረዱት ነው ኮንዲሽኑን፣ ማርኬቱ ያለበትን ኮንዲሽን ተረድቶ ሆልድ ማድረግም ወይ በቃ እንደዛ ማድረግ መቻል ትችላላችሁ። አራሩም እንደዛው እንዳለ ሆኖ ማለት ነው። በጣም ተመችቶናል ያላዛር። ኦኬ አንድ ሰው ላስገባ እስኪ በማከል አንድ ሰው በቃ አንድ ሰው እንዲህ የሚያቆየን ሳይሆን የሚጠይቀው ቀጥታ የሚጠይቅ አንድ ሰው ላስገባ በማከል። እሺ አንድ ሰው ልገባባችሁ ነው። ልገባባችሁ ነው። ገባባችሁ በቃ ገባው። ሰው ታረዛ የሆነ ስም መጣብኝ እና ከሌላ ትሬዲንግ ቆይታ ሞር ኦር ደግሞ ሌላ ሞዴል ትሬድ አድርገህ ሊሆን ይችላል፣ ኦር ሌላ ኮንሰፕት ትሬድ አድርገህ ሊሆን ይችላል። ከዛ ወደዚህ ስትመጣ ያሉት ለውጦች ምንድን ናቸው? እስኪ ወይ ደግሞ የሆነ በመካከል የሆነ ጋፕ አይኖርም? ጋፕ ይኖራል ታስቢያለሽ? ምናልባት ካለ ፎሪቨር ጋር ስትመጣና ከፎሪቨር በፊት የነበርክበት ጊዜ ያሉት ለውጦች ምን ይመስላሉ? እንዴት ነበሩ? ካለ ምናልባት ማለት ነው። እንደዛ እንኳን ሳይሆን አሁን ለምሳሌ እንደነገርኩ ቅድም የአይስቲዮንስ ፕራይቬት ሜንቶርሺፕ እያየሁ ነበር ለምሳሌ እና እነሱን ከጨረስኩ በኋላ ነው ቀጥታ ወደ ፎሪቨር የመጣሁት ማለት የአይስቲን ኮንሰፕት ይዤ ቀጥታ ወደ ፎሪቨር ነው የመጣሁት እና ያው ከአይስቲ ኮንሰፕት ጋር አንድ ላይ አድርጌ ለመጠቀም ሞክሬ ነበር ፎሪቨርን። ግን ያው አሪፍ ነገር እያየሁበት ስላልሆነ ተውኩትና ሙሉ ለሙሉ ፎከስ አድርጌ ፎሪቨር ላይ ብቻ ፎከስ አድርጌ መስራት ጀመርኩ እና ያው በመሀል እንትን ምናምን አይደለም። ኦኬ ናይስ በጣም ኦኬ። አንድ ሰው ያስገባው አንድ ሰው ይኸው ዩሱፍ በኋላ ታይም አለቀ ብዬ ከንትን ካምላችሁ ብዬ ነው። እሺ ያው ለጊች ሰጠሁት በቃ። አንድ ሰው ጥያቄ የላችሁም እንዴ እናንተ የምትጠይቁት? እኔ እኮ በኋላ ታይም አልቆ እንትን እንዳላችሁ ብዬ ነው።
ኦኬ እሺ ኦኬ አይሰማም ብዙ እሺ እንቀጥላለን ሶ ፈንድ ላይ ያለ ቆይታ ምን ይመስላል ማኑ እስኪ ፈንድ ላይ ያለሽ ቆይታ ንገሪኝ ያው ፈንድ ላይ ራሱ ያው ብዙም አልቆየም እንደነገርኩህ አሁን ፎሬቨርን ከጀመርኩ ገና 3 ወር ምናምን አካባቢ ቢሆነኝ ነውና ፈንድ ላይ አንድ ወር በቃ አንድ ወር አካባቢ ቢሆነኝ ነው ፈንድ ገዝቼ ፓስ ለማድረግ ሲፈጀብኝ አንድ ወር አካባቢ ግን ያው ረሽ ለማድረግ ምናምን የሞከርኩ ሳይሆን ማርኬቱ የሰጠኝ ነው የተቀበልኩ ያለሁት እና ያው ፈንድ ላይ ገና የመጀመሪያ ፈንድ አካውንቲን የገዛሁት ድሮዳውን ውስጥም አልገባሁም ምንም ነገር እስካሁን ያጋጠመኝ ስትራግል ያደረኩት ነገር የለም ምንም ነገር የለም ማለት ነው የመጀመሪያ አካውንቲን ገዛው ከዛ በአንድ ወር ምናምን አካባቢ ነው ፓስ ያደረኩት ነገር ያስገኝ በጣም ናይስ ነው ሶ ስም ፈንዶች ነው ትሬድ ያደረኩት ታዲያ በጣም ይገርማል በትንሽ ጊዜያቶች ውስጥ ኦር ደግሞ አያይዘ በዛው እሺ ልቀጥልኝ እሺ በዛው አያይዘ እንደነገር የፈለኩት ምንድነው እስኪ ፈንድ ትሬድ ስታደርግ ስትራግል ያደረጉ ነገሮችን እና እነሱን ለመቅረፍ የርክበት ወዮችን ብትነግረን ማለት ነው በዛው የመማሪያ እንዲሆነ አጠራጠር ላርገው ይይ እሺ ያው ፈንድ ትሬድ ማድረግ የጀመርኩት በቃ አንድ ወር ምናምን አካባቢ ቢሆን እንደነገርኩ ያው ስትራግል ያደረኩት ነው መጀመሪያ አካባቢ ፊር ምናምን አለ ትሬድ ለመግባት ምናምን ፈራ ነበር ግን ያው እሱን ነገር እንዴት ነው ያስተካከልኩት ትሩ ጆርናል ማለት ጆርናል በማለት አሁን ለምሳሌ ባክቴስቶችን ዞር ይሳያቸው ያስቀመጥኳቸው ዳታዎችም ወደኋላ ሂጂ ስመለከታቸው ሉዝ ያረኳቸው ትሬዶች አብዛኞቹ ማለት ነው ወይ ሰኞ ናቸው ወይ አርብ ናቸው እንደዚህ ማለት ወይ ሰኞ ወይ አርብ ነው ስለዚህ በቃ ማርጌ የነበረብኝ ወደ ፈንድ ስመጣ ሰኞና አርብን አቮይድ ማድረግ ነበረብኝ በቻልኩት አቅም ሰኞና አርብን አቮይድ ማድረግ ነበረብኝ ከዛ ወደ ፎሬቨርም ስመጣ አብዛኛው ጊዜ አርብ ትሬድ አይደረግም ሰኞም ደግሞ ማርኬት ኦፕን የሚሆንበት ምናምን ስለሆነ ያው ብዙ ጊዜ ትሬድ አይደረግምና ይሄ ነገር ሞር አሪፍ ሆኖ አግኝቻለሁ ለኔ ማለት ነው ሉዝ ያረኩት የነበረው ሰኞና አርብ ስለነበር እነዚህ ነገሮች አቮይድ አደረኩኝ ማለት ነው ፊር ደግሞ ያልኩ በቃ አሁን ለምሳሌ ሉዝ ያረኳቸውን ትሬዶች ምናምን ሳያቸው ወይ ሎ ሪስክ ላይ ናቸው ወይ ደግሞ ኦፖዚት ፒዲአር ያላቸው ናቸው ምናምን ከዛ እነሱም በደንብ እንትን ሉዝ ያረኳቸውን ትሬዶች እየገባው በደንብ ባክቴስት ማድረግ ጀመርኩ ማለት ዳታ ኮሌክት ያደርኩልኝ እየገባው ሁሉም ነገሮች ማየት ጀመርኩና አሁን ለምሳሌ እስቲ አንድ ሰው መጥቶ ይሄን ትሬድ ልገባ ነበር ግን ፊር አጋጠመ ፊር በቃ ፈራውና ቲፒ ነካ ቢለ የሆነ ልጅም አሁን ግሩፕ ላይ እንደዛ ይያል ነበር መሰለኝ እንደዛ ቢላው ምንድነው የሚለው ቀጥታ የሚለው ነገር በቃ ጆርናል አርጋው ለምንድን ነው የፈራው እዛ ጋር ትሬድ ለመግባት ምንድን ነው ያስፈራ ነገር እሱን ነገር ካወቀው ነገ ያንን ነገር ላለመድገም መሞከር ነው በቃ ሌላ ምንም እንትን የለውም ያንን ዛሬ እንድፈራ ያደረገን ነገር ጆርናል ታደርገዋለህ ከዛ ነገ ያንን ነገር ለማስተካከል ትሞክራለህ ብዙ ጊዜ ሳይኮ ምናምን ይባላል ግን ያው ሳይኮ ራሳችን መመለሰው ጥያቄ ነው እና ያው ብዙም እንትን ስትራግል ያደረኩበት ነገር የለም ከዚህ አንተ ነው በጣም ናይስ በጣም የጆርናልን ጥቅም በቃ አንቺ ላይ በጣም እያየ ነው ማለትና እስግር በጣም ነው ኦኬ እንቀጥላለን ያው እንግዲህ አንዳንድ ነገሮች ተመክረናል አይደለ እኔ ባይዘው ማይንድ ሴት በጣም መስተነታቸው እኔ በቃ ከዚህ የተመላችሁ ነገር ነው ታይም ለመፍጀት ሳይሆን በቃ በቆይ አይደለም 3 አመት 4 አመት ስለፈጀ አይደለም በቃ ጭዊው ማይንድ ላይ ነው የሚሰራው ታዳችሁ ነው አይደለ ምንድነው ማድረግ ያለብኝ ምንድነው አቮይድ ማድረግ ያለብኝ ምንድነው ስለ የሚያስፈልገኝ ብለን ፊልተር አውት ካረግን ያለውን ነገር በቃ የሚያስፈልገን ነገር ተግባር ላይ ማዋል ነው አለቀ አቮይድ መደረግ ያለበትን አቮይድ ማድረግ ነው ማለት እሱ ደግሞ እንደምትይ ለምሳሌ ጆርናል ብሎናል በቃ ይሄው እንዲያረጉን ማለት ነው ምንም ሎንግ ተርም ሜዳ ያስፈልግም ምናልባት ነገርየው ራሱ የራሱ ፕሮሰስ ሊኖረው ይችላል ያንን ፕሮሰስ ደግሞ አምኖ መጓዝ ነው ታያታችሁ ነው አምኖ መጓዝ ይሄው ቅድም ሰጥቻለሁ እና ኃይሌ ሰጥቻቸዋለሁ ለምሳሌ ማለት እና ኃይሌ ባሰሽ አካውንት የተነሳ ነው አሁን ትልቅ የአካውንት ያት ማለት just one progress በአንድ አመት ጊዜ ውስጥ ማለት ነው ታያታችሁ ነው አይደል ነው የሚያሳየው ትልቅ ለውጥ ነው እኔ ብነግራችሁ ልትደመሙ ትችላላችሁ እነዛ ላይ ያወጣው አሁን ደግሞ እዚህ ጋር ሲወጣ ደግሞ
ሌላ ታሪክ ማለት ነው። በአንድ ወር ውስጥ በሁለት ወር ውስጥ ብቻ የመጡ ናቸው እነዚህ ነገሮች ከስራ ጎን ለጎን አይታችኋል። ስለዚህ ምን ላይ ነው መስራት ያለብኝ የኔ ደካማ ጎን የቱ ጋር ነው ብላችሁ እሱን አቮይድ ለማድረግ ብትሞክሩ ቻርቱ ደግሞ ያለውን ነገር በትክክል ትረዳላችሁ ብዬ አስባለሁ ማለት ነው። እንቀጥላለን። አድድል ላስገባ እስኪ ሄና በቃ እኔ ካልጠየቅኩኝ ብላለች። እስኪ ሄና ግቢ፣ ይኸው ፈቅጃለሁ። አትጠይቁማ ትፈራላችሁ። ኦኬ ማኖ አሁን ላይ ማለት ነው ፎሬቨር ተጠቅመን ትሬድ እያደረግን ልጆች አለን እና ስትራግል እያደረግን ነው። አንዳንድ በተለይ ፈንድ ላይ በጣም ብዙ ጊዜ ፈንድ ነው ትሬድ የምናደርገው ካለን ካፒታል አንጻር ነው። ምናልባት እዚህ ላይ ይሄን የሆነ ፊልተር አውት አድርገን የምትነግረን ነገር ይኖራል አደሆልም ማለት ነው። ከሞዴሉ ጀምሮ ሪስክ ማኔጅመንቱን ጀምሮ ጠቅልሎ ሊሆን ይችላል፣ ሳይኮንም ጠቅልሎ ሊሆን ይችላል። የምትነግረን ነገር ማለት ነው ማጠቃለያ ብለህ የምትነግረን ነገር ይኖራል። እስኪ እቺ ነገር ማለት ነው በጣም ቆንጆ ሆነ ወይ ማለት ነው። ጥሩ አድርገህ አንደርስታንድ ስላደረኩ ያለውን ነገር ስለተመቸኝ በእኔ በኩል ማለት ለዛ ነው። ምንድን ነው ስትሽማ? እሺ ያው ጠቅለል አድርግቼ የምነግራችሁ ነገር መጀመሪያው ነገር ትሬዲንግ ፕላን ሊኖራችሁ ይችላል። ከሁሉም በላይ ማለት እኔ ጠቅሞኛል ብዬ የማስበው ትሬዲንግ ፕላን አሪፍ አድርግቼ ማዘጋጀቴ እና ያው ሪስክ ማኔጅመንትም እንዳልከው ወሳኝ ነገር ነው። ሪስክ ማኔጅመንትም አላላ ድምፅሽ ጠፋ። ኔትወርኩማ ባልጓል። ጥሩ ሰዓት ነው እንዴ የሚጠፋው? ኦኬ አሁን ቀጣይ ጥያቄ እድል ስለምሰጣችሁ ጥያቄ አንተን በሉና በቃ ጀስት ስለሌላው ነገር ሳይሆን አሁን እናንተን እዚህ ጋር አሁን አንተን ስትራግል እያደረገ ስላለው ነገር ጠይቁ። ጀስት በቃ የምጠይቁትን ስታይል ያው በእናንተ ፈለጋችሁት ወይ ማለት ነው። እሺ ግን ያው ስለሌላው ሳይሆን አንተን አሁን ስትራግል እያደረገ ያለው ነገር ነው የምጠይቀው እዚህ ጋር መተህ። ኦኬ ወጣች እንዴ አላዛርም? አይ እንጠብቀዋለን። ኤላንቶ ሳለሻ አለው እስኪ አላዛርና አንዴ እንጠብቃትና ቆንጆ ነገር እየመከረን ነበር። ሰው ጥያቄ አዘጋጁ። የእናንተን ጥያቄ ነው ለመመለስ እሞክራለሁ። ኖር እነሱ ለመመለስ ይሞክራሉ ደግሞ አላዛር መታለች። ዋና ኔትወርክ እኮ አስቸገረ በእናትሽ። ችግር የለውም ኧረ ኦኬ ማነው ቀጥይለ ችግር የለውም። አይ ኦኬ አለ እንዴ አላዛር አይሰማም ማለት ከባድ ነው።
ላይ ፈጠነ ነው አዲስ ራውተር የገዛችኋል። እሺ እስኪ ሞክሪው ይሰራልሽ አሁን። ጥያቄ እስከዛ እንስማ እንዴ? እስኪ ስኖፎል ይኸው ጥያቄ እንስማ። አብዱ ጥያቄያችሁ መስማት እንችላለን። እኔም አንድ ስትራግል ያደረገብኝ ጥያቄ ነበርና እሱን ጠይቃችሁ ፈልጋለሁ። እሺ እና አሁን ልጁም ሲል ነበርና ብዙ ቦታም ሰምቼው ነበርና የትሬዲንግ ፕላን የምትሉት ምንድን ነው? ወር ደግሞ ትሬዲንግ ፕላን አለኝ ካላችሁ እስቲ ኤግዛምፕል ካለ መስጠት። በጣም ናይስ። እሺ ትሬዲንግ ፕላን ምንድን ነው? እሺ ሌላስ የምትጨምረዋለሽ? ሌላ ጥያቄ? ሌላ ምንድን ነው ጆርናል እያደረኩ ነበርና በአንድ ጆርናል ለቃል እንትን አልቻልኩም። በቃ ልጻናበት አልቻልኩም። በጣም ብዙ የተለያዩ ጆርናል ማድረጊያ ነገሮችን ከፍታለሁ፣ ወይ ለሉዝ ወይ ለእንትን ከፍታለሁ። ብቻ በጣም ስትራግል እያደረኩ ነው እዛ ላይ። ምናልባት ጆርናል ዲያረግ ነው ያልቻልሽበት? አልቻልኩበትም በጣም። እሺ ያው ኖሽኑ የተስተካከለ ኖሽን ካለሽ ያው ቀላል ነው። እሺ ሌላ አለ እንዴ? ሌላ ነው የምሰደው። እሺ ማለት አላዛርጣች እሺ ሌላ ካላችሁ ቻናል ኦኬ ሰው ትሬዲንግ ፕላን ማለት ምንድን ነው? ያው እሱ እስኪገባ ድረስ ማለት ነው እኛ ልናውራ ዘም ከምንባባል ትሬዲንግ ፕላን ማለት ምንድን ነው? አንድ ሰው ወደ ትሬድ ከመምጣቱ በፊት ትሬዱ ሊሰራው የሚገቡት ነገሮች አሉ ብሎ ትሬድ በእኛ በፍኛ ፈለግ ነው አይደለም የሚሄደው። እሱ በራሱ ወይ ነው የሚሄደው፣ በራሱ ዛቢያ ነው የሚጓዘው። እና ሰው በዛ ሰዓት እኔ ማርኬቱ የሆነ ነገር ሲፈጥር በማከል ላይ ገብቼ መወስዳት ወይ ፕሮፊት ወይ ሉዝ ትኖራለች ማለት ነው። ሶ እሷን ፕሮፊት እሷን ሉዝ ከመውሰዴ በፊት ምን ይኖራል ማለት ነው? የምጠብቀው ነገር ሪያክሽን ይኖራል ማለት ነው። ያንን ሪያክሽን ነው ትሬዲንግ ፕላናችን ላይ የምናስቀምጠው ማለት ነው። ሶ እሱን ስንል ቴክኒካል ፓርቱን ቴክኒካል ፓርቱን ግን ትሬዲንግ ፕላን ሪስክ ማኔጅመንትን ይዛል። ሪስክ ማኔጅመንትን ጨምሮ ይዛል። ትሬዲንግ ፕላን ሳይኮችንም ይዝ ይችላል። እሱ እንዴት ነው የሚጣመረው? ላይክ እርስ በርስ ይሄዱ ነው። አሁን ትሬዲንግ ፈልገው ነገር ምንድነው? ወደ አንድ ማርኬት ከመምጣቴ በፊት ቀደም ብዬ ላየው የሚገባ ነገር ልከተለው የሚገባ ነገር ቢኖር ምንድነው? ትሬዲንግ ፕላን ነው ማለት ነው። ሶ ትሬዲንግ ፕላኔ ምን አለው? ሩሎች አሉት ማለት ነው። ያ ሩል ትሬዲንግ ፕላን ያወጣው ነገር ሳይሆን እዛ ትሬዲንግ ፕላን ውስጥ የሚካተቱ ነገሮች የሚይዙት ይዘታቸው ነው የሚያስገድድ ነገር አላቸው ማለት ነው። ለምሳሌ ፎሬቨር ኤንትሪ ስናደርግ ኢንተርናል ቱ ኤክስተርናል፣ ኤክስተርናል ቱ ኢንተርናል ከሌለው ዝም ብለን ዘለን ባይ ኦር ሴል አንል። ይሄ አንዱ ህግ ነው ማለት ነው። ዳሽኝ ይላ አንዱ ህግ ነው ማለት ነው። ከዛ ባለፈ ፒዲአር እንጠብቃለን። አሁን እነዚህ በቴክኒካል ላይ ያሉ ቼክ ሊስት ይባሉ። ደግሞ እነዚህም ቼክ ሊስት እዛው ትሬኒንግ ፕላን ውስጥ ነው የሚካተቱት ማለት ነው። ሰው ፒዲአር ይጠብቃሉ። ፒዲአር ሲጠብቅ ማርኬቱ መጀመሪያ ግን መስጠት ያለበት ነገር አለ። ምንድነው? ኢንተርናል ኮንቴክስት ሊሆን ይችላል። ሶ ያንን ኮንቴክስት ከጠኝ በኋላ ፒዲአር ይሰራልኝ ይጠብቃለሁ ማለት። ልክ ፒዲአር ካልሰራልኝ በላባል ይሄን ትሬድ ኤክስኪዩት አላደረገውም ወይ ደግሞ ይሄን ፔር አልመርጦም ቴክ አላደረገውም ማለት ነው። በላባል ተደሽኝ አይደለ? ሶ ምን እየነገርኩ ነው? ስለ ሩል ነው እያወራ ያሉት ማለት ነው። ሶ ፒዲአር የሚባል ነገር ማድረግ አለበት፣ ሀፕ ማድረግ አለበት ማለት ነው። ሶ ትሬዲንግ ፕላን የትሬዲንግ ፕላን የራሱ ሩል ምንድነው? ፎሎ ዩር ትሬዲንግ ፕላን ነው። በቃ ህጉ ምንድነው? አንድና አንድ ፕላንን ብቻ ተከተል። ለምሳሌ ፒዲአር ሲሰጥ ይሄ ማርኬት ይወጣል እባክህ ታውቆኛል ምናምን ብለህ ዘለባ የምትል ከሆነ ጥሰሃል ማለት ነው። ሙሉ ፕላን ነው የምጥሰው ማለት ነው። አንዷ ፋውል ሙሉ ፕላን እንድጥስ ታደርጋለች ማለት ነው።
አደ ሆልማ ተረዳኸኝ አይደለ? ግን ቴክኒካል ያለችውን ብቻ ፓርት ወስጄ ከዛም በኋላ ቴክኒካል አንድ መስመር ብታው ከቼክ ሊስት በአንድ ነገር ባጓድልና ሪስክ ማኔጅመንቱ ፋይን ቢሆን ችግር የለውም። በማከላቸው ዲፈረንስ ስላለ ማለት ነው። ያ ስለ ሪስክ ማኔጅመንት ነው፣ ይሄ ስለ ቴክኒካል ደግሞ ስለ ቼክ ሊስት ነው ማለት ነው። ግን ቼክ ሊስት ውስጥ ሪስክ ማኔጅመንት ይጠቃልላል። እንደዛ ሲሆን መቼም ሆነ ምን ሆነ ማለት ነው? ትሬዲንግ ፕላን ሆነ ማለት ነው። ተረዳሽኝ? ትሬዲንግ ፕላን ሆነ ማለት ነው። በዛ መካከልና በአሁኑ መካከል እንዳለው ዲፈረንሱ ይሄ ኦርጋናይዝድ ነው ማለት ነው። ትሬዲንግ ፕላን የምንለው ኦርጋናይዝድ የሆነ ነገር ነው ማለት ነው። አንድ ማርኬት ኤክስኪዩት ከማድረጋችን በፊት በሚያሳየው ሪአክሽን ውስጥ እኛ የምንፈልገው ነገር ሀፕን ሲያደርግ ቴክ ለማድረግ የምንዘጋጅበት ወይ ነው። ያ የምንዘጋጅበት ነገር ደግሞ ትሬዲንግ ፕላናችን እንደዋለን ማለት ነው። ሶ ያ ፕላን ሁሌ ማርኬት በሚጓዝበት ሰዓት ሁሌ ይፈጠራል ማለት አይደለም በዛው። ነገር ግን ማርኬት በሚጓዝበት ሰዓት ያንን አይነት ሪአክሽን ሲያሳይ ቴክ ለማድረግ የምጠቀመው ኢንስትሩመንት ነው ማለት ነው። በሌላ ቦታ ያደረሽኝ አይደለም። እዛ ኢንስትሩመንት ውስጥ ራሴ ምን የምተኩስበት ምን አለኝ ማለት ነው? ሞዴል አለኝ ማለት ነው። ያ ሞዴል እዛ ውስጥ ይካተታል። ሰው አብሮና እያይዙታል። እሱ ደግሞ ጥይቶቹን አብሮ ይዟል፣ ያሉ መሳሪያ ያሉ ውስጣዊ ያሉ አካላቶችን አብሮ ይዟል ማለት ነው። ሪስክ ማኔጅመንቱም አብሮ ነው ያለውም ሳይኮ አብሮ ነው ማለት ነው። ስለዚህ አንድ ትሬዲንግ ፕላን ከመፍጠሬ በፊት መጀመሪያ ባክቴስት ላይ መጥቼ ያለውን ሳይኮን አስተካክላለሁ፣ ምን አይነት ሪስክ ማኔጅመንት እንዳለብኝ አስተካክላለሁ ማለት ነው። ተረዳችሁኝ? የለ አሁን ወደዚህ ስመጣላችሁ የስናይፐሩን ጥይት እዚህ ጋር መታችሁ ፔስተን ላይ ሊጠቀሙት አትችሉ። ላይክ ዳት ሽል ማለት ነው። የእናንተ ሞዴል ይሄን ያህል ኢኮኖሚ ስጣችሁ እናንተ ያላችሁን እንትን አስፍታችሁ እስከዛ መውሰድ አትችሉም ማለት ነው። ሶ መች ነው መጠቀም ያለብኝ፣ እንዴት ነው መጠቀም ያለብኝ የሚለውን ነገር ማየት አለባችሁ ማለት ነው። ተረዳችሁኝ? የለ ሰው እኔ ማርኬቱን ኤክስኪዩዝ ሲያደርግ መች ነው ሃይ ፕሮባቢሊቲ ትሬዶች ቴክ ማድረግ ያለብኝ፣ መችስ ነው ሎ ፕሮባቢሊቲ ትሬዶችን አቮይድ ማድረግ አለብኝ የሚለው ነገር ትለያላችሁ። የዛኔ የእናንተ ፊር የእናንተ ይሄ ፎሞ ነው ምናምትሉት ነገር ምን ይላል ማለት ነው? ብን ብሎ ይጠፋል ማለት ነው። ምክንያቱም አውቀዋለሁ። ስለዚህ የማውቀውን ትሬድ ቴክ ማድረግ ከሆነ ቫሊድ ሉዝ ነው የሚሆነው፣ ፕሮፊትም ከሆነ ቫሊድ ፕሮፊት ነው የሚሆነው ማለት ነው። ምክንያቱም ትሬዲንግ ላይ ማንም ሰው 100% ምን አይደለም ልክ አይደለም። ረዳሽኝ አይደለም? ማናችንም 100% የሆነ ስትራቴጂ 100% የሆነ ሞዴል የለን ከዛም አንፃር ማለት ነው። ስለዚህ ሉዝ ምንድነው ማለት ነው? የዚህ የቢዝነስ አንዱ አካል ነው ማለት ነው። ሁላችንም ሉዝ እናደርጋለን አይደለም? ስራው ይቅርና ይላል በላይፍ ሁላ ሉዝ እናደርጋለን። ስለዚህ በተፈጥሮ ያለ ነገር ነው ብለን መውሰድ እንችላለን ከፈለጋችሁ ማለት ነው። ነገር ግን አንድ ነገር ማድረግ እንችላለን። ምንድን አቮይድ ማድረግ እንችላለን። ፐርሰንቴጁ ማለት 50% ፐርሰንቴጅ ሉዝ 50% ዊን ከነበረ ምን አደርጋለሁ ማለት ነው? ከፍ አደርገዋለሁ ማለት ነው። ያንን ዊን ወደ 70-80 ያደርሰዋለሁ፣ ሉዙን ደግሞ ወደ 20 ቀንሰዋለሁ ማለት ነው። መቶ የሚባል ነገር ስለሌለ ላመጣው አልችል እችላለሁ ምናልባት በዚህ መካከል ይሄ በሌላ ባለ ዊን ሬት ማለት ነው። አሁን 80 ምናምን እያልኳቸው ያሉት ነገር ማለት ነው። በዚህ በሌላ ባለ ምን አቅምን እያወቀው ነው ማለት። ስለዚህ አንተ 80% ያክል ኳሊቲ የሆነ ትሬድ መውሰድ ትችላለህ ማለት ነው። ሰው በዚህ መካከል ያንተ ፊር ይጣፋል ማለት ነው። በዚህ መካከል ያንተ ሪስክ ማኔጅመንት ትረዳዋለህ ማለት ነው። ይሄ የሚኖረው ነው ጆርናል ውስጥ ነው። ይሄ ጆርናልም የአንድ የትሬዲንግ ፕላን አካል ሊሆን ይችላል። ታዳሽኝ አይደለ? ምናልባት አመጣጣቸውና ኦርጋናይዝ አደረጋቸው ዲፈረንስ ሊፈጥር ይችላል። ጆርናል በባክቲስት ነው እያየን ያለ ነው። ጆርናል ደግሞ በፍሮንቲስት ደግሞ የተለያዩ ነገሮች ናቸው። ባክቲስት ማድረገው ምንድነው? ምን አይነት ኳሊቲ ስታፖችን ለመውሰድ ምን ማድረግ አለብኝ የሚለውን ነገር ነው ፎከስ አድርጌ የምጠቀመው ማየው ማለት ነው። ታዳሽኝ አይደለ? አንድ ነገርኳችሁ ኦርጋናይዝ ለማድረግ አንድን ነገር ሪስክ ማኔጅመንት 1 2 3 ያረኩ ቼክ አደርጋለሁ። 1 2 ያረኩ ቼክ አደርጋለሁ። 1 2 ኢንፊኒቲ ያረኩ ቼክ ላደርግ ይችላል። ኢንፊኒቲ ሚንስ ኤክስተርናል ላችሁ አስቡት። እሺ ስለማላውቀው ነው ምን ያህል አራር ሊኖረው እንደሚችል። ስለዚህ እሱን ቼክ ሳደርግና የተሻለውን ወስዳለሁ ማለት ነው። ያ የተሻለው ማለት በሌላ ባል ሞዴሉን የተሻለ የሚያደርገው ምን ሪስክ ማኔጅመንት ማለት ነው። ተረዳሽኝ አይደለ? በሁሉም ወይ ሊሰራ ይችላል። ግን ቅድም እንደነገርኳችሁ ነው አላማችን ምንድነው? አቮይድ ሉዝ ነው። 100% ይባል ነገር ስለሌለ በቻልነው አቅም ሉዙን አቮይድ ለማድረግ ነው ባክቲስት የምናደርገው። ተረዳችሁኝ አይደለ? ሶ የዛን ሰዓት የትኛው ቤተር ነው ብለን ራሱ ጆርናል ካደረግን በኋላ ይመጣል ሪዛልት አይደለ? እሱን ሪዛልት በማየት መጠቀም ይቻላል። ከዛ ሰው ዋንቱ ብጠቀም ቤተር ነው ካልኩኝ ናይስ ዋን ወደዚህ አመጣዋለሁ ማለት ወደ ምን ወደ ትሬዲንግ ፕላን አመጣዋለሁ ማለት ሶ ሪስክ ማኔጅመንት ዋንቱ ቶታል ይጻፋል ማለት ነው። ቼክ ሊስቶች ደግሞ አሉ ቅድሞች ማለት ለምሳሌ ታይሚንጉ ማለት ነው። ኤጂያን ላይ ትሬድ እያደረኩ ሞክራለሁ። ኤጂያን ትቼ ደግሞ ለንደን ብቻ ሞክራለሁ። ከሁለቱ የቱ ነው ቤተሩ? ለንደኑ ቤተር ከሆነ ዳስ ናይስ በቃ
ጆርናል ትሬኒንግ ፕላን ላይ ይመጣና ቴክኒካሉ ፓርት ላይ ደግሞ መጣና አደሆለም ማድረግ ይችላሉ። ችግር የለውም። ግን ስቴፕ ባይ ስቴፕ መውሰድ አለባቸው ነው። ኦኬ ትሬድ የማደርገው ለንደን ኪል ዞኖች ላይ ነው ብቻ ነው በቃ ሴቭ የሚደረግ ነገር። በኋላ ፍሮንት ቴስት ሳደርግ በኋላ ትሬድ ሳደርግ ላይቭ አካውንቴ ላይ ይሄንን ወይ ብቻ እቺን መስመር ብቻ የተከተለች ነው መሆን ያለባት። ቅድም ኤዥያ ላይ ትሬድ አድርጌ ዊን አድርጌያለሁ፣ ግን ቤተሩ የቱ ነው? ለንደኑ። ስለዚህ እዚህ ጋር ወደፊት ትሬድ ሳደርግ ላይቭ ትሬድ ሳደርግ ኤዥያ ላይ ሰርቶ ባገኘው ትሬዱ ሞዴሉ ሴታፑ ሰርቶ ባገኘው ቴክ አላደረገውም። ዋይ ቢኮዝ የኔም ፕላን ይጣረሳል። ነገር ግን ኤዥያኑን ቴክ ባደርግ ሌላ ባል ምን እያልኩ ነው? ህግን እየጣስኩኝ ነው። የፈለገ ዊን ይሁን ህግን ነው የምጥሰው ማለት ነው። ህግ መጣስ ደግሞ ሪዛልቱ አሁን አይደለም የምታየው። ሪዛልቱ መች ነው? በኋላ ነው የምታየው። አንድ ዊን አደረግ፣ ነገር ግን ቀጣዮች ላይ ሉዝ ስትራይክስ ሊከት ይችላል። ዳትስ ዋይ በጆርናል የምታደርገው ዳትስ ዋይ ባክቴስት የምታደርገው ማለት ነው። ለመለየት ምን አቮይድ ለማድረግ ምኖችን ሉዞችን ማለት ነው። ሶ ከዛ አቮይድ ስታደርግ ጊዜ የምታመጣቸው ኳሊቲ ነገሮች አሉ። ኢንተርናል ቱ ኤክስተርናል ይሻላል ወይስ ኤክስተርናል ቱ ኢንተርናል ይሻለኛል? ኦኬ ኢንተርናል ቱ ኤክስተርናል ቤተር ነው ጆርናል ሳደርግ፣ ሶሪ ባክቴስት ሳደርግ። ባክቴስት ያደርኩት ደግሞ ጆርናል አድርጌ አምጥቼ ሳየው ማለት ነው። ናይስ በጣም አመጣለሁ። ምን እጽፋለሁ እዚህ ጋር ማለት ነው። ኢንተርናል ቱ ኤክስተርናል ሲፈጠር ቴክ አደርጋለሁ። ኤክስተርናል ቱ ኢንተርናል ሲሆን ግን ጀስት አቮይድ ላድርገው እስኪ ምናምን። ባይዘዊ ነገሮች አፕዴት ይሆናሉ። እሺ አፕዴት ይሆናሉ ሚንስ አሁን በዚህ ትሬኒንግ ፕላን ቀጠልኩኝ አይደለ? ቢያንስ ለሶስት ወር ነው ያክል ቀጠልኩኝ። ያለው ነገር ቆንጆ ነው፣ ግን የሆነ ቢስተካከል ትንሽ ነገር ብትስተካከል ቤተር ይሆናል ምናምን። ሶ ምን አደርጋለሁ? አሁንም መልሼ ጆርናል አደርጋለሁ። ባይዘዊ ወደፊት ወደ 3 ወር አልኳቸው። እነዛን 3 ወሮች ትሄዱ ጆርናል አደርጋለሁ። ስለዚህ ባክቴስት ማድረግ አይጠበቅብኝም። ድጋሚ ምሮ ማድረግ የሚጠበቅብኝ እስከዛ 3 ወር ጆርናል ያደረኳቸውን መልሼ ወደኋላ ተመልሼ ሪቪው ያደርጋለሁ ማለት ነው። ሪቪው ሳደርግ ኦኬ እቺ ፓርት ላይ እንደዚህ ነበረ፣ እቺ ፓርት እንደዚህ ነበረ። ስለዚህ ጆርናሌን ብቻ በማየት አሁን የዚህ ትሬኒንግ ፕላን መልሼ ሪፋይን ማድረግ እችላለሁ፣ መልሼ ማስተካከል እችላለሁ ማለት አያችሁ። ስለዚህ ወደፊት ላይፍ ትሬድ ስታደርጉ ጆርናላችሁ አለ ማለት ነው ትሬኒንግ ፕላን ውስጥ ማለት ነው። አገኛችሁኝ አይደለ? ሶ እነዚህን ነገሮች ኦርጋናይዝ አድርጎ የያዘ ነገር ነው ትሬኒንግ ፕላን የምንለው ማለት ነው። ቴክኒካላችሁንም ሪስክ ማኔጅመንታችሁንም ማለት ነው፣ ሳይኮአችሁንም ጠቅልሎ። ሳይኮ የሚጻፍ ነገር ላይሆን ይችላል ተረዳሽ፣ ግን ወደፊት ከዚህ በፊት አስተካክላችሁት የመጣችሁት ነገር ስለሆነ አንዱ የትሬኒንግ አካል ሆኖ ነው የሚገኘው ማለት ነው። አዳይን ጆርናላችሁ ይኖራል ማለት ነው። ቴክኒካላችሁን አይታችኋል፣ ሪስክ ማኔጅመንቶች ይዛችኋል፣ ሳይኮአችሁን ሴፍ አድርጋችኋል፣ ራሳችሁን ነፃ አድርጋችኋል። ኖ ኢሞሽን ምናምን ብላችሁ እኮ እንጽፋለን አይደለ? ኖ ኢሞሽን ብላችሁ ጽፋላችሁ እኮ ከየት የመጣ ነገር ነው? እዚህ ትሬኒንግ ፕላን ውስጥ ያለ አንድ አካል እኮ ነው። እዚህ ጋር መጥቼ ቼክ እንትን ብዬ ኮንቴክስት እንትን እንደዚህ ፒዲአር እንደዚህ ብዬ የምጽፈው ለምንድን ነው? ይሄ ቼክ ሊስት የተናገርኩ ነው። ፕላኔ ላይ ያለውን ነገር የጻፍኩኝ እኮ ነው። አራር እንደዚህ ኢሞሽን ኖ ኢሞሽን ብዬ ልጽፍ ይችላል። በቃ የትሬኒንግ ፕላን እያወራሁኝ እኮ ነው በሌላ አባባል ማለት ነው። እንደሱ ደግሞ አንዴ ምን ይሆናል ማለት ነው? ጆርናል ሆኖ ይቀመጣል ማለት ነው። ሶ እነዚህ ነገሮች አንድ ያሉበት ቦታ እንለዋለን፣ ትሬኒንግ ፕላን እንለዋለን ማለት ነው። ታስሶል በቃ ይሄ ነው። ጆርናል አደረግ ኖሽን አለ። ኖሽንን አስተካክል መጀመሪያ ማለት ዝም ብሎ ጆርናል አይደረግም። ሁለት ዌይ ልስጣችሁ ለእናንተ ሲምፕል የሚሆነው ወይ አንደኛው ወይ ምንድነው ቻናል ክፈቱና ፕራይቬት ቻናል እዛ ላይ ፖስት አድርጉ። የኛን ፖስት አደረግ ታውቁታላችሁ አይደል? ትዊተር ግቡና ቼክ አድርጉ የኛን ትዊተር። እዛ ላይ ገባችሁ ሃየር ታይም ፍሬም ምንድነው? ኢንተርሚዲየት ታይም ፍሬም ምን ይመስላል? ፎቶ ሎወር ታይም ፍሬሙ እንዴት ይመስላል? ቲፒሲ ነካ ፕሮፊትን ወይ ደግሞ ፖዚሽንን የከፈትከውን ፖዚሽን ወይ ኤስኤል ወይ ቲፒሲ ነካ ቁጭ አድርጋችሁ አራቱን ፎቶ አንድ ላይ አድርጋችሁ ከስር ጻፍ እንደዚህ አግኝቼ እንደዚህ አግኝቼ እንዲወጣው እንዲገባው በራሳችሁ ሞዴል መሰረት ጻፍ አድርጋችሁ ቁጭ ማለት ነው። የሆነ ጊዜ ሲያስፈልጋችሁ ወደ ኋላ ተመልሳችሁ ታያላችሁ ማለት ነው። ዳትስ በቃ በጣም ቀላል ነው። ጆርናል አደረግ ማለት ነው። ካለው ደግሞ ኖሽን አለኛ ያዘጋጀነው ቴምፕሌት ማለት ነው። ሶ እሱን ቴምፕሌት በመጠቀም ሼር ማለት አላችሁ ማለት ነው። እስኪ ካረሳው ታስታውሱኝ እናንተ መልሼ ቴምፕሌቱን እንትን ዱፕሊኬት ምናምን አድርጌ ልክላችሁና እናንተ ዱፕሊኬት አድርጋችሁ ትወስዳላችሁ ማለት ነው። ታስታውል በቃ ይሰማል አላዛር? ኔትወርክ ተስተካከልሽ መሰለኝ። ኦኬ መጣሽ እንዴ? አንድ ላስት መጨረሻ ነገር ነበረችና እስኪ እሷን አጠናቂልን። ያው በቃ ጠቅለል አድርጌ መናገር የምፈልገው ነገር ያው በመጀመሪያ እዚህ ጋር ኢንቴፊክስን ማመስገን ፈልጋለሁ እና ደግሞ ከምንም በላይ እየጠቀመኝ ያለው ነገር ፕራይቬት ሜንቶርሺፕ ማለት እዚህ ጋር ከምላችሁ በላይ እዚህ ጋር ኮርስ ምናምን ለቀቁ አይደለም። እዛ ላይ ያገባችሁ ሴታፕ ምናምን ሼር መደራረጉ ሳይሆን እዛ ላይ ያሉት ልጆች ተገናኝተን
አንድ ላይ እያወራን ማርኬት ኤክስኪዩት ማድረጋችን በጣም ትልቅ ነገር ነው ለእኔ ማለት ነው። እና ያው ብዙ ፕሮግረስ እንደሚያደርገኝ ሜንቶርሺፕ ነው። በዚህ አጋጣሚ ያው ማመስገን እፈልጋለሁ እናንተንም። እና ጠቅልል አድርጌ መናገር የምፈልገው ነገር ያው መጀመሪያ ሊኖራችሁ የሚገባው ነገር እኔ ብዬ ማስበው እዚህ ጋር የኔን አመለካከት ነው እየነገርኳቸው ያለው። መጀመሪያ ትሬዲንግ ፕላን ቢኖራቸው አሪፍ ነው ብዬ ነው ማስበው። ያው ትሬዲንግ ፕላን እዚህ ጋር ፕሮ እንደተናገረው ሁሉም ነገር ጠቅልል አድርጋችሁ ትጽፉታላችሁ። ከዛ በኋላ ያው ሪስክ ማኔጅመንት ምናምናችሁ ሁሉም ነገር ካዘጋጃችሁ በኋላ ትሬዲንግ ፕላናችሁን ሪስፔክት እያደረጋችሁ ኤክስኪዩት ማድረግ ነው። ሌላ ምንም የሚከብድ ነገር የለውም። እና ያው አዲስ ፎሬቨርን ደግሞ እንትን አዲስ የምትጀምሩ ልጆች አላችሁ። እኔም ሪኮመንድ አድርግቻችሁ ወደዚህ የመጣችሁ ማለት ነው። እና እናንተም መክራችሁ ነገር በቃ 1-2 ሳምንት ውሰዱና ትንሽ ጊዜ ቢወስድ ነው 1-2 ሳምንት ወስዳችሁ መጀመሪያ ኮንሰፕቱን ፎሬቨር ምን ይመስላል የሚለውን ለመረዳት መሞከር። ከዛ በኋላ እኔም ያደረጉት ነገር እንደዛ ነው። መጀመሪያ ፎሬቨር ምንድን ነው የሚለውን ለመረዳት ሞከርኩኝ። ከዛ ቀጥታ ባክቴስት ማድረግ ጀመርኩኝ። ያው ዳታ ኮሌክት ታደርጋላችሁ። ባክቴስት ማድረግ የሚጠቅማችሁ ጆርናል እያደረጋችሁ ባክቴስት ብታደርጉ አሪፍ ነው። ጆርናል ሳታደርጉ ባክቴስት ብታደርጉ ያው ምንም ጥቅም ላይኖሩ ይችላል። ዝም ብላችሁ ጊዜ እያጠፋችሁ ነው የሚሆነው ማለት ነው። ስለዚህ ባክቴስት ስታደርጉ ጆርናል እያደረጋችሁ ያለፈው ስህተታችሁን ድጋሚ ላለመስራት መሞከር ነው በቃ ትልቁ ነገር። ያንን ነገር እያሻሻላችሁ መመጡ ከሆነ በቃ አሪፍ ነገር አሪፍ ለውጥም ማየት ትጀምራላችሁ ማለት ነው። እና ይሄን ነው በቃ መጨረሻ መናገር። በጣም ናይስ ማኑ፣ እናመሰግናለን። እንግዲህ አንቺንም ትልቅ ደረጃ ደርሰሽ ማየት እንፈልጋለን። በጣም ታንክስ። ሰው ጥያቄ ካላችሁ አሁንም እንትን ልበላችሁ፣ ካልሆነ ግን ኢላ ጋር ልምጣና የኢላን ታሪክ ታጫውተን። አድሚን ደግሞ አንዴ ከቻላችሁ የዛሬ ናይት ሞዷን ብታጠፉልን፣ ምክንያቱም በኋላ ኮሜንት ሊሰጡ ስለሚችሉ አስተካክሏት። አንድ አድሚን አላችሁ ዋናን ያንጋቸው ልጆቹ ካሉ ኦኬ። ወይ ደግሞ ትንሽ ገፋ አድርጊው ሰዓቱን 4 ሰዓት ቢያንስ 5 ሰዓት ምናምን የምታደርጉት አሪፍ ነው። እኛ እንጨርስ ከዛ። እሺ ኢላ ይሰማል? ይሰማል። አዎ አንቺማ ባለፈው ቮይስ ልከሽ እኮ በቃ ፈመሽ፣ ሁሉም ያቅሻል። እሺ ብቻ ኢላ ራስ በጣም ባዛው ኢላ የቆየ ነው። ኢላ ቆይታለች እንትን ካለች እና ሲያስጨንቀኝ ሁላ አስታውሳለሁ። አይ ቲንክ አንቺ ነሽ መሰለኝና በጣም ጎበዝ ልጅ ነው። እስኪ የእሱን ታሪክ ደግሞ አብረን አጠር ባለ ነገር እንስማው እንሰማዋለን ማለት ነው። ኦኬ ኢላ እንዴት ወደ ትሬኒንግ አለመጣሽ? ፎሬቨርንስ እንዴት አወቅሽው የሚለውን ነገር እስኪ አጠር አድርገሽ ንገሪኝ። ሰዓት በጣም ገፍተናልና ልጆቹንም አቆየናቸው። ነገ ተማሪ ይኖራል። ትሬዲንግ 1 ዓመት ከ5 ወር አካባቢ ነው ካወቅኩት ማለት ነው። ኦኬ እና ግን ማወቅ ነበረ በሰዓቱ ተመራቂ ተማሪም ስለነበር ትኩረት ማድረግ ነበረብኝና ወደ ትምህርቱ አተኮርኩኝ ማለት ነው። ግን በሰዓቱ ቲክቶክ ላይ በማያቸው ቪዲዮዎች ምናምን ነገር አላ በፕሮሞሽን ምናምን ነገር ኮርስ ምናምን የሚሸጡ ልጆች ነበሩ እና እሱን ሰምቼ ትሩ ፎሬክስ ነው ምናምን የሚባል እንትን ላይ በቃ ወስኜ ከፍዬ ልግባ ብዬ ከፍዬ ገባሁኝ። ግን በቃ የረባ ነገር አለ። ወደ ትምህርቴም ማዘን ብዬ ስለነበረ ልጁም ብዙ ነገር አስተማረ፣ ግን ቅርጽ ያዘ አልነበረም። በቃ የሆነ ጨዋታ ነበረ እና ከሱ ጋር ወጥቼ ከዛ ከተመረጥኩ በኋላ ፍሪ ታይም ላይ ነበር ቋምና ማለት ነው 2024 ላይ። ከዛ እዛ ታይም ላይ በጣም ነፃ ሰዓት አገኘኝ። ግን ችግሩ የሆነ የሚመራ ሰው በቃ ሜንቶር ሲኖር ቅርጽ ያስይዛል። ሜንቶር ከሌለ በቃ ቲክቶክ ላይም ስለሆነ አንዱን ስታይ ወደ አንዱ ፕሮፊት ሲያደርግ ወደ አንዱ ሞዴል ስትራቴጂ ማለት ነው ቀያየር ነበር። ሲግናልም የተጠቀምኩበት ታይም ነበረ። ከዛ እንደ ድንገት የኔታ ማን እንዳስገባኝ አላውቀውም፣ ግን ፌቨራይት ላይ አድርጌው ነበረ ቴሌግራም ቻናል ፌቨራይት ላይ አድርጌው
70 ምናምን ብር ነበረው እኔ ጆይን ያደረኩ ሰዓት አካባቢ ማለት ነው። በቴሌግራፍ ምናምን ለቢግነር በኖቶች ምናምን ነገር ያስተምር ነበረ በሰዓቱና ግን የዛ ሰዓት እኔ እንትን አይደለሁም አልከታተለውም አላ ሌላ ነገሮች ላይ ስለሆነ ትኩረት የነበረው ሌላ ስትራቴጂዎችን እየሞከርኩኝ ነበርና በቃ አራሮቹን ፕሮፊቶቹን ስታይ በቃ ትሳባለህ ወደ ሌሎች ስትራቴጂዎች ማለት ነው። ኤስኬን ተማርኩኝ። ኤስኬን ፍሪ የሁለት ሰዓት ምናምን ቪዲዮ ነበረ ነፃ ቻናል ላይ ያስተማረውና እሱን ተምሬ ቀጥታ በቃ እሱ ላይ ትንሽ ተግባራዊ ያደረኩኝ። እዛ ላይም ልቆይ አልቻልኩም። ከኔ ጋር ሊሄድ አልቻለም። በቃ አለ ውስጤ ሊቀበለው አልቻለም። ከዛ መከታተል ጀመርኩኝ የኔታ ላይ እንዲህ አንተም አግዛለሁ ምናምን ነገር ስትል ሰማ ነበርና ከዛ ቀጥታ በቃ ጊዜ ቀጠሮ ምናምን አስይዛችሁ ላይቭ ላይ አስረዳችሁ አልከን። እኔም አወራሁ ምናምን ነገር ያለውበት ሁኔታ ከኤስኬ ሺፍት ማድረግ እንደምፈልግ ነገርኩ። ከዛ ላይቭ ቀጠሮ ይዘን አንዳንድ ነገሮችን አስረዳኝ ማለት ነው። ዋና ዋና በሊኩዲቲ ላይ ምናምን ያሉትን ነገሮች አስረዳኝ። ፎሬቨር ገና ነበር ካንተም ያን ሲመስለኝ ማለት ነው። እና ያን ታይም ካለፍኩኝ በኋላ ፎሬቨርም ቪዲዮ ሰራ። የፎሬቨር ቪዲዮን ካየሁ በኋላ አንዳንድ ያላወኳቸው ነገሮች ነበሩ። በኤስኤምቲ ዙሪያ ሊሆን ይችላል። ኤስኤምቲ እንኳን እዚሁ ነው የተማርኩት። በሊኩዲቲ እንትኖች ላይ ማጣቃቸው ነገሮች ነበሩ። የአይሲ ዮሐንስን ቪዲዮዎች አሉ። እንደዚህ ፕራይቬት ቪዲዮ ድንገት ደርሶኝ ነበርና ቻናል ላይ አግኝቼ እዛ ፎሬቨር ሞዴል ላይ የምጠቅሳቸውን ነገሮች አዩ ምናምን ነገር የምትላቸውን በሊኩዲቲ ላይ ሊሆን ይችላል። በቃ ኢንተርናል ኤክስተርናል ሊሆን ይችላል። እነሱ ነገር እየነጠርኩኝ እዛ ላይ የሚያስፈልገኝን ነገር ከአይሲቲ ዮሐንስ ያችን ፓርት ብቻ ተማርኩኝ ማለት ነው። ከዛ ፎሬቨር ሞዴልን እሱም በደንብ ካጠናኝ በኋላ ቀጥታ በቃ ባክ ቴስትም አላረኩም እንትንም አላረኩም። በቃ ማርኬቱን አያዋለሁ በሰዓቱ በማርበት ሰዓት እያወጣው ምናምን ነገር ይጓዛል በስርዓት። በተለይ ሃየር ታይም ፍሬም ሎወር ታይም ፍሬም ላይ እንትን ቢያረገኝ ማኒፑሌት ቢያረገኝም እያየሁት ግን ይጓዛል። በቃ ሃየር ታይም ፍሬሙ ይነካል ማለት ነው። ከዛ ቀጥታ የሆነች $10 አካባቢ ነበረች እጄ ላይ እሷን አስገብቼ ላይቭ ነገር ላይቭ በላይቭ ትሬድ እሷን ትሬድ አድርጌ ቀጥታ በቃ አንድ $20 ሲሆንልኝ ሁለት አካውንት ገዛሁበት። ኑስትሮ ዲስካውንት ላይ ነበሩና አንዷን 5K አካውንት በቃ መስዋዕት አረኳት ማለት ነው። እዛ ላይ እንደ ባክ ቴስት እንደ ፍሮንት ቴስት ተጠቀምኳት እሷን ማለት ነው። በቃ እንደዛ ነው። ኦኬ ማማ ሰው እንዴት ፎሬቨር ሞዴል እንዴት አገኘሽው? እስኪ አንቺ እሷን ነገር ፎሬቨር ሞዴልም በቃ አለ እንደምፈልገው በቃ ሲምፕሊሲቲ እንደ በቃ ቀለል አድርጎ አላ በቃ ትንሽ ነገር በቃ ዋና ነገር ስለሆነ ይሄን የተንዛዛ ነገር የለውም። እንደ ብዙ የምታየው ነገር የለም። ስለዛ ቀላል ነገር ነበር ለመረዳት። ይሄን ብዙ ወራት የሚፈጅ ነገር አይደለምና እሱን ተምሬ በቃ ቀላል ነበር ለኔ ተመችቶኛል። ቶሎ ኮንሴፕት ሰርቼ ወደ ትሬዲንግ ለመግባት ማለት ነው። ኦኬ ናይስ። ሰው ሞዴሉን ኤክስኪዩት ማድረግ ስትጀምር መጠቀም ስትጀምር የሆነ ያቃተህ ነገር አልነበረም? የሆነ የከበደ ፓርት ከዛ ፊክስ ያደረከው? ያቃተኝ መቆጣጠር 1% ምር ትንሽ ኢላ ድምጽ ይቋረጣል። እኔ ጋር ይሰማል? ይሰማል። ሪስክ ማኔጅመንቱ ላይ ነበር ብዙ ጊዜ የሚከብደኝ የነበረው። በ0.5 ይቆራረጣል። አይ ይሰማል። 0.5 ሪስክ ማድረግበት ጊዜ አለ፣ 1% ሪስክ ማድረግበት ጊዜ አለ በቃ። እና ያ ደግሞ በጣም አካውንቱን ይጎዳው ነበር። ዊን ማድረጋቸው ትሬዶች እንዳሉላ ስለማረግ ከሱም ነበር ሲያስቸግረኝ የነበረው።
እና አንዳንድ ነገሮችንም ቀስ እያልኩኝ አንተ በምታስረዳበት ሰዓት ስለማዳምጥ በተለይ ፒዲአር ላይ ኪልዞን ላይ መነካት ምናምን እነሱ ነገሮች በደንብ ካወኩኝ በኋላ በቃ ማኒፑሌት የሚደረጉት ነገሮች ምናምን ነገር ቀነሱልኝ ማለት ነው። ኦኬ ማለት እሺ። ሰው ያቺ መጨረሻ ላይ በደንብ ትነግረናለህ ምን ፊክስ ማድረግ እንዳለብን እኛ ሰው ሌሎች ሞዴሎችን ቼክ ስታደርግ ከነበረ ምናልባት ወይ ደግሞ ኮንሰፕቶችን ከነሱ ለየት ብሎ ያገኘው ነገር ነበረ ምናልባት ሌሎች እኔ ልጆች ስለሚኖሩ ከፎሬቨር ውጪ ሞዴል እንኳን ከነሱ የተጠቀምኩት ነገር የለም። በቃ ኤስኬ ነበረ። ከኤስኬ ወደ ኤስፒ መጥቼ ኦኬ ፎሬቨር ነው ቀጥታ ላይ ገባሁት። ኦኬ ኦኬ ገባኝ። ሰው ፈንድ ምን ያህል ፈንዶችን ብሎ አድርገሃል እንግዲህ በቆይታ ጊዜ? አንዴ በሲግናል ብሎ ያረኩት አለ። በፎሬቨር ሞዴልን እንትን ካልኩኝ በኋላ ግን በቃ እንዲህ ፍሪ ትራያልን ላለመሞከር ብዬ ዲስካውንት ላይ ስለነበረ ሁለት 5K አካውንት ስለገዛኝ አንዱን 5K አካውንት እሱ ብሎ አረገብኝ። ከዛ በኋላ በአንዱ እሱን አለ አንድ በለው በጣም ጎብዛችኋል እውነት። ሶ እስኪ ፈንድ ትሬድ ስታደርግ በጣም ስትራግል ያደረጉ ነገሮች እና አሁን የቀረፍካቸው ነገሮች በተለይ ደግሞ ኒፒያውት ላይ ደርሰሃልና ሶ ምንድን ናቸው? እስኪ በተለይ ሞር ፎከስ አድርገን እንድትነግረን የምፈልገው ያስተካከልካቸው ነገሮች ላይ። ይሄን ያህል ምለው ነገር ፈንዲዱ ላይ ሳይሆን እኔ ጫና የነበረብኝ የነበረው ሳይኮ የትሬዲንጉ ዓለም ላይ ሳይሆን አለ አይደል በቃ ውጪው ደግሞ የውጪው ዓለም ላይ ማለት ነው። በቃ ሪል ላይፍ ላይ የሚያጋጥሙኝ ነገሮች ትሬዲንጉ ላይ ነበር ተጽዕኖ ሲያደርጉብኝ የነበረው ማለት ነው። በዛ ምክንያት በኢሞሽን በጣም ብዙ ኦቨር ትሬድ ያደርግ ነበረ በሳምንት ውስጥ በጣም አንተም በጣም ቀንስ ብለህ ጆርናሊን ሳሳየህ ምናምን ነገር ተመክረኝ ነበር። በዚህ ዙሪያ ነበር በደንብ እንደውም ታስረዳኝ ነበረው። በቃ ኦቨር ትሬድ በጣም አዝቼ ነበር። አርባለ እነሱን እንትን ስላቸው አሪፍ ትንሽ እየተቋረጠ ነው ግን ይላል። ኦኬ 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 ሶ እንዴት ላይ ነው እስኪ ሳይኮ ላይ ያለሽ እንግዲህ እንዳልሽው አሰ ፕራይቬት የሚያስቸግሩ ነገሮች ነበሩና እንዴት ነው ከሳይኮ ጋር አጣጣመህ ትሬድ ማድረግ የቻልከው? በተለይ ደግሞ ፒያው ድረስ መድረስ ቀላል ነገር አይደለምና እሷን ነገር የምትነግረን ነገር አይደለኛ ካሳለፍካቸው ጊዜያቶች ሞር ሳይኮ ነክ ነገር ላይ ማለት ነው። አንደኛ ነገር እንዴት ነበር መሰለ የዛሬ አመት አካባቢ የሞድሎት የአመት ዋይፋይ ነበርና እቺ ሳልቅ ድረስ ፕሮፊቴብል መሆን አለብኝ ምናምን የሚል ነገር አለ። ቀነ ገደብ ማስቀመጥ ያ ነገር በጣም ተጽዕኖ አድርጎብኝ ነበርና ሊያልቅም ስለነበረ እና ብርም ያስፈልገኛል የሚለው ነገር ሐሳቤ ሲገባ በተለይ ፔአውት ፈንድ የተቀየረ ከፌዙ ይልቅ ማለት ነው ዛችን ኢሜል ፕሮሰሰርሽ መውጣት አለብኝ የሚለውን ነገር ማለት እና ያ ነገር ነበር ተጽዕኖ ያደረገብኝ። ሌላ ነገር እንኳን ሰው ነገሮች ባሰብናቸው ሰዓት መጓጓት መጠበቅ ምናምን በጣም ከባድ ነው እንዳልሽው። ትንሽ የተቋረጠ ነበር ልንገራቸው ይሄ ነው ራሱ በደንብ ሶ ፈንድ ትሬድ እያደረግን ልጆች አለ እና በጣም ስትራግል እያደረግን ልጆች የምትነግረን ነገር አለ፣ የምትመክረን ነገር ይሄን ነገር አስተካክሉ የምትለን ነገር አለ? እስኪ
እ፣ እንደ ፎሬቨር ሞዴል ትሬደር ከሆኑ ሁሌ የሚሆነው እንትን ላይ ፊውቸር ላይ በጣም ትኩረት ያስፈልጋል ከሁሉም ነገር የበለጠ ማለት ነው። እኔ ማረገውን ፊቸርን ቼክ አረጋለኝ። ከዛ በኋላ ሜጀር ፔሮች ላይ ትሬድ ለማድረግ እሞክራለኝ። ዲኤክስኤም በተለይ ክሊር ሆኖ ካገኘሁት ሁሉም ነገር ይቀልልኛል ማለት ነው። ሪስክ ማኔጅመንት በቃ ዛሬም ነገም የተለያየ አይነት ሳይሆን በቃ እንትን እላለሁ ማለት ነው። ዋን ቱ ነው እኔ የምቀበለው። አይ ትንሽ ድምጽ ተቋረጠ ይሆናል። ጥሩ አይ አሪፍ ነው። ይሰማል ሌላ ይሰማል። ትንሽ ድምጽ ተቋረጠ ስለነበር ነው እንጂ አሪፍ ነው። እና ልድገመው። አዎ ደስ ይላል። ስለ ሜጀር እየነገርሽን ነበረ። ሜጀር ፔሮች ለምታረጊ አዎ ማለት ሁሌም ሳይሆን ግን ዲኤክስኤም ክሊር ሆኖ ካገኘሁት ሜጀር ፔሮች ላይ ነው በቃ ትኩረት ማድረገው ማለት ነው። ግን ፊቸሮችን አይቼ ዊክ እና ስትሮንጉን ከለየሁም በኋላ ሌሎች ፔሮችንም ትሬድ ለማድረግ እሞክራለሁ ማለት ነው። ሌላ መንገድ ሳይሆን ሌላኛው ሁኔታ ደግሞ ሪስክ ማኔጅመንት ነው። ሁሌም ዛሬም ነገም የተለያየ ሪስክ ማኔጅመንት አልጠቀምም። ሆልድም አላረግም። የራሴው ምክር ኦኬ። ድምጽሽ አሁንም እየጠፋ ነው። ይሰማል ጥሩ ይሰማል። ያው አይ ቲንክ ፊክስድ አራር ነው የምጠቀመው እያልሽን ነው መሰለኝ። ዋን ቱ ብቻ ነው የምጠቀመው። ናይስ ነው። በጣም ናይስ ነው። እዛ ጋር አሁን ሆልድ አይተናል። አሁን ደግሞ ፊክስድ አራር ስንጠቀም ፒያውት ማድረስ እንደምንችል አይተናል። በጣም ቆንጆ ነው ብዬ አስባለሁ። እንደኔ ያው ፈጠን እያደረኩ ያለሁት ታይም በጣም ስለገፋን ነው። እሺ ሶሪ በጣም ለዛ ያባን መጨረስ ስላለብኝ ነው ግዴታ። ይሄ በጣም ላግ አድርጌዋለሁ ሁላ እና ያዛ ነው። ኦኬ በእኔ በኩል ያሉት ጥያቄዎች እንግዲህ አልቀዋል። ምናልባት ተግረን ነገር አለ ኤላ ለኛ የምታስተላልፍን ነገር ካለ? ያው አንተንም የየኔታ የቴክን አድሚኖችንም ሁሉንም በጣም አመስገን እፈልጋለሁ። እንደ ቤተሰብ ናቸው። እኛም በጣም እናመሰግናለን። ማማ በጣም ነው የማመሰግነው። በጣም ናይስ። ይሄ ነገር ከዚህ ጋር እያስተካከልኩት ኦኬ። እሺ አሁን ለነሱ አንድ ሁለት ጥያቄ እንፍቀድና እንጨርሰ ይሻላል። ኦኬ አሁን እጅ አውጡና እስኪ እንትን ልበላችሁ። ይሄ ነገር ምንም ልክ እየመጣ አይደለም። የምትጠይቁ ጥያቄ ካላችሁ እንትን በሉ። እስኪ ታይፕ አድርጉ። እስኪ ግሩፕ ላይ ይሰራላችሁ ነው። ኦኬ መጠየቅ ፈልግ ጥያቄ የላችሁም እናንተ? እኔ ጠያየኩባችሁ እንዳለ እሺ ያው ጥያቄ እንትን ነው የሚሆነው እንዲሁ ፐርሰናሊ ነው የሚሆነው እንዲሁ ለራሴ የሚጠቅመኝ ጥያቄ ነው እና አሁን ሜንቶር እያደረገኝ ያለው ልጅ ትምህርቱን አልጨረሰውም፣ ግን ደግሞ በዛ መሀል መጥቼ ነው የፎሬቨር ሞዴል እየተማርኩ ያለሁት እና እንዲህ ነው ያን የሜንቶር የሚያስተምረኝ ትምህርቱን ልትሆና እዚህ በሜንቶር በዚህኛው በፎሬቨር ሞዴሉ ትምህርት መሰረት ዝም ብዬ ልቀጥል ወይስ እንዴት ነው? ሁለቱንም አንድ ላይ አስኪድ?
honestly እኔ ይሄን መልስ አልመልስም። why because like እስኪ የዋ አድሚኖች አሉ የዋ አንዳንድ ልጆች ሚት እየከፈትኩላቸው ነው። እነሱ ምንሽ ነገር ካለ እነሱ ሰሚያቸዋለሽ እንጂ እኔ ይለፈኝ why because ሌላም ልጅ ያጠናሽ ስለሆነ ያኛው ቤት ሊሆን ስለሚችል ምናምን I can't like የሆነ አጉል ገበያ ለመውጣት ነው የሚሆንብኝ የራሴን እንትንና ያው እንግዲህ የተጠቀሙ ልጆች አሉ አይደለ? እነሱ አንዴ መጣው አንድ ደቂቃ እስከዛ ሌላ ሰው እና ንገሩት መልስ መልሱ። እዛ ጋር እንትን እያልኩ ያለው እየተማርኩ ሜንቶር እያደረገ ያለ ልጅ አይሲቲ ላይ ቤዝድ ያደረገ ኮንሰፕት ነው እንትን እያለ ያለው ወይስ ሌላ ከአይሲቲ ሌላ? ምንም ላውቅ የቻልኩበት መንገድ የለም። በብዛት ፎሬቨር ላይ የሚያስተምረኝ እና እዛ ሜንተር የሚያደርግልኝ የሚያስተምረኝ በጣም የሚመሳሰል ነገር ነው። ኤቭሪቲንግ ሴም ነው። በቃ ምሳሌ በቅርቡ ጀስት ፎሬቨር ላይ ስለ ማርኬት ሜከር ሞዴል በጣም እየተማርኩ እያለ ልጁም ቀጣይ ፖስት ነው ያደረገው እና አይ ቲንክ ሲመስለኝ አይሲቲ ነው እሱም ኮንሰፕቱ የሚጠቀመው ያው ኤስትሬድ ነው የሚባለው ሰውየው እሱ ነው። አሁን እዛ ጋር እየተጠቀምኩ ያለውን ነገር ሙሉ ለሙሉ ሺፍት አድርገህ ወደ ፎሬቨር ና ማለት ይከብዳል። አሁን ማለት እዛ ጋር እንትን እያየሁ ያለው ሞዴል አሪፍ ሆኖ እዚህ ጋር አሪፍ ነገር ላታገኝ ትችላለህ። እዚህ ጋር ለሁሉም አሪፍ ነገር ይሆናል ማለት ሲሆን ለእኔ አሪፍ ሆኖ ለአንተ አሪፍ የማይሆንበት አጋጣሚ ሊኖር ይችላል። እኔ ማርኬቱ እንደምታየው ነው ገባ እና ያው እዛ ጋር ያለው ነገር አይሲቲን ቤዝድ ሆኖ ከሆነ እንትን ያስተማር ያለው ልጁ እዚህ ጋር ያው የአይሲቲን ኮንሰፕት ኦርጋናይዝ ተደርጎ ነው እንደ ሞዴል የቀረበል። ስለዚህ ሞር አሪፍ ነው የሚሆነው። ወደ ፎሬቨር ብመጣ ብዙም ስትራግል የሚያደርገው ነገር የለም ከኮንሰፕት አንጻር ማለት ነው። አይ እሺ በቃ እንዳልከኝ አደርጋለሁ። ቼክ ለማድረግ ሞክራለሁ ሁለቱንም። ኦኬ እሺ እቲኝ መልስ አገኘ። አሪ ነገር ይሄን ቦታ ወይ አጥፍቱ አካችሁ የታይሚንግ አስተካክሉ። ሪከርድ ተደርጓል። ኦኬ ሌላ ጥያቄ ካላችሁ እስኪ እንትን ነገር ኦኬ ሌላ ጥያቄ ቴክስት ልከን እሱሽ ያው እስካሁን ጠይቃላችሁ ብዬ ነበር። ምንም አልጠይቃችሁም። ዝም ብዬ እንዲሁ ልቀጥል። አንድ ጥያቄ አለ። ጠይቂ። ኦኬ አሁን እዚህ ማርኬት ሜከር ላይ ስንመጣ ምንድነው ስትራግል ያደረኩበት ነገር እነኚህ ከሎው ሪስክ በኋላ የሚመጣውን ፈርስት ስቴጅ ምን አይነት ፕሌስ ላይ የሚጠቀመው ቀጥታ ከዛው ከሎው ሪስኩ ቀጥሎ ነው መጠቀም ይችላል ወይስ የሆነ ኦርድ አላል የተቀመጠ ፕሌስ አለ ፈርስት ስቴጅ የሚጠቀምበት ቦታ አለው? አይ የለም። በቃ ማርኬቱ ፌርዋሊ ጋፖች አሉት አይደለ? ማርኬት አሁን ቡሊሽ ኦርደር ፍሎ ሲባል የራሱ ሌጎች አሉት። እነዛ ፒዲአሪዎች ማለት ነው። እነዛ ፒዲአሪዎች ናቸው እነዛ ስቴጆች። ሎው ሪስክ ስንል ሎው ሪስክ የምንለው ወይ ኦርደር ብሎኩን ነው ወይ ብሬከሩ ነው አደሆል ወይ ኢንተርናል ነው ወይ ኤክስተርናል። ኢንተርናል ተብሎ የሚጠሩት ላይክ ፌርዋሊ ጋፕ፣ ኢንቨርሽን ፌርዋሊ ጋፕ ምናምን የሚባሉት ናቸው። ላይክ ኢንተርናል ኤክስተርናል ማወዛገብ ስለማልፈልግ ነው ተረዳኝ። ኢንተርኔት ታይም ፍሬም ላይ መተክ ድጋሚ ኢንተርናል ኤክስተርናል ከማለት ላይክ ፌርዋሊ ጋፖች ነው ምናምን ማለት ቤት አሉ። አንዳንዴ ዳር ፒዲአሪዎች ደግሞ እንትን ፕሪቪየስ ሎው ምናምን መሆን ይችላል። አሁን እነሱን መጠቀም አለመጠቀም አሁን ሞዴል ሪፋይን ሲደረግ እዚህ ጋር ነው ዲፈረንሱ። እኛ አሁን ለምሳሌ ስለ ፒዲአሪ ሲወራ በቃ ፎከስ የምናደርገው ምን ላይ ነው? ፌርዋሊ ጋፕ፣ ኢንቨርሽን፣ ኦርደር ብሎክ ነው የሚባሉት ነገር ላይ ነው። እነዚህ ፕሪቪየስ ካንድሎች ምናምን ፒዲአሪ እንጠቀማቸው። ይሄ በቃ ከጆርናል የመጣ ሪፋይን የተደረገ ነገር ነው እንጂ
ኮንሰፕቱን እያሻርን አይደለም። ተረዳሽኝ አይደለ? እንደዚህ አይነት ነገር። ስለዚህ ምንድነው አሁን እዚህ ጋር ስንመጣ ሎው ሪስክ ምለው ፌር ቫልዩ ጋፕ ከሆነ ፈርስት ስቴጅ ሆኖ የሚመጣው ወይ ኢንቨርሽኑ ሊሆን ይችላል ወይ ኦርደር ብሎክ ሊሆን ይችላል ሳምቲንግ ኤልስ ብቻ ፒዲአር ነው እሱማ። ስለዚህ ስፔሲፊክ የሆነ ነገር የለው ብቻ ማርኬቱ ኤክስፓንድ ያርግልን እንፈልገውን ፒዲአር እንካ ከዛ ያኛውን ጨረሰው ሌላ አሁን ኤክስፓንድ አድርጎ ሌላ ፌር ቫልዩ ጋፕ ሲሰጥ ሲሄድ እነዚህ ኦርደር ፍሎ ሌጎች ሎው ሪስክ ፈርስት ስቴጅ ሎው ሪስክ ፈርስት ስቴጅ ሰከንድ ስቴጅ እያለን እንሄዳቸዋለን ማለት ነው አንቲል ኤክስተርናል ተች እስኪያደርግ ድረስ ማለት ነው። ዳትስ እና ይሄን ነው ነገሩ። ኦኬ እሺ አሁንም አንድ ሁለት የቀሩ ጥያቄዎች አሉ። ያው ማንም ማይጠይቅ ከሆነ እኔ ልጠይቅ። ጠይቂ፣ ችግር የለውም። ኦኬ እሷን ቅድም ቻርት ላይ ያየው በጣም ግራ ሲያጋባኝ ነበረ ነገር ነበር። ምን መሰለህ ሎው ሪስክ ኢንትሪ ከሰጠን በኋላ አላል ቻርት ምሳሌ ለኢንትሪ እየተዘጋጀው ነውና ሎው ሪስክ ሰጠኝ። ከዛ ፈርስት ስቴጁን ከሎው ሪስኩ በታች ቢሰጠኝ ያን እንደ ፈርስት ስቴጅ መጠቀም እችላለሁ? እኔ የመጀመሪያው ጥያቄ። ሁለተኛው ጥያቄ ደግሞ ምንድነው ኢንትሪ ላይ ነው የሆነ ግን በጣም ተከታታይ የሆኑ ፌር ቫልዩ ጋፖችን ሰጠኝ። ሚቲጌሽን ብሎክ የለም፣ ኦቨርላፕ ብሎክ ምናምን ነገር እንደውም የለም። ተከታታይ ፌር ቫልዩ ጋፖችን ቢሰጠኝ ምንድን ነው የማደርገው? በጣም ጥያቄ ሲሆንብኝ የነበረ ነገር ነው። ብሬካዊ ጋፕ እና ኖርማል ፌር ቫልዩ ጋፕ ዲፈረንስ አላቸው በጣም። አንድ ማርኬት ብሬካዊ ጋፕ የሚሆነው ምንድነው መች ነው አንድ አልካውን ተከታታይ ፌር ቫልዩ ጋፕ ሲፈጠር ደግሞ ማርኬቱ በጣም ኤክስፓንድ አድርጎ ሁለት ምናምን ፒዲአር ይሰጥ የዛኔ የመጀመሪያው ፌር ቫልዩ ጋፕ ጠቀው ከወጣ በቃ ኦሬዲ በላባኑ ያለው ያኛው ብሬካዊ ጋፕ ሆኗል ማለት ነው። አሁን ብሬካዊ ጋፕ ስንል ሁለት አይነት አረዳድ አለ። የመጀመሪያው አረዳድ ምንድነው ማርኬቱ ሳይጠቀሙ ሄዶ ፌር ቫልዩ ጋፕ እንለዋለን። ነገር ግን ደሜን ለኔ እንደሜን ስም በየስጣው የምችለው ምንድነው አንዴ እንትን ሚዩት አድርጊልኝ እሺ ከቻልሽ። ደሜን ስም ልስጣው የምችለው ምንድነው ታርጌት ነው ብዬ ነው ሰጠው የምችለው። ታርጌት የሚሆነው መች ነው ማርኬቱ የሚፈልገውን ፌር ቫልዩ ጋፕ ተጠቀመ ከዛን ኤክስፓንድ አደረገ ወጣ ተመልሶ ማርኬት ሴል የሚሆን ከሆነ ታርጌት የሚያደርጉት ነው ያን ብሬካዊ ጋፕ እንደ አዲስ ኢንተርናል ሆኖ ነው ማለት ነው። ተረዳችሁኝ አይደለ? ስለዚህ እነዚህ ብሬካዊ ጋፖች ታርጌቶች ናቸው ማለት ነው። ማርኬቱ የሚፈልገው ሌቭል ካገኘ በኋላ ሲመለስ የሚያገኛቸው ቦታ ማለት ነው። ምናልባት ትሬድ ስናደርግ ከዛ ሌቭል ከኤክስተርናል ኢንተርናል ትሬድ ስናደርግ ሌላ ባል ያ ኢንተርናል ምንድነው ማለት ነው ታስ ብሬካዊ ጋፕ ነበር ማለት ነው። ተረዳችሁኝ? ላይክ እንደዚህ የሚሆንበት ታይም አለ ነው እንጂ ሁሌ ብሬካዊ ጋፖች ናቸው ያልን አይደለም። ተረዳችሁኝ? ከዛ አንፃር እና መልስ ተሻለቀ እንዴ እንደዚህ ታይምስ አሞስት ኦፍ ታይም ፒዲአር ሪሊዝ ነው እንደዚህ ሀፕን የሚያደርገው። አሁን ለሎወር ታይም ፍሬም ፎርወርድ ኮንሰፕት አለ አይደለ? ለሎወር ታይም ፍሬም ፎርወርድ ኮንሰፕት አለ። ከሰው ተጨማሪ ምን አለ? ኪል ዞን አለ ማለት ነው። ፎር ኢቨር ትሬድ ስለናደርግ ለሎወር ታይም ፍሬም ምንድነው? ለሎወር ታይም ፍሬም ምንድነው? ታይሚንግ አሁን 2 ሰዓት ካንድል ከሆነ ፒዲአር የነካው ከታች ሌላ ፌር ቫልዩ ጋፕ ካለ ማርኬቱ ያንን ፒዲአር ተጠቅሞ 5 ሚኒት ወርጄ ኤምኤሲስ ከፌር ቫልዩ ጋፕ ከሰጠኝ ቀጥታ ልገባው እችላለሁ ማርኬት ማለት ነው። በ3 ሰዓት ካንድል ማኒፑሌት ካደረገኝ በቃ ማኒፑሌት ያደረገኝ ሳይዲዮ ጋዛለው ማለት ነው። ማኒፑሌት ሲያደርገኝም ሊወጣ ይችላል። ስለዚህ ይሄ የኛ እንትን ነው ማለት ነው። ሶስተኛው ወይ ደግሞ ዊከር እና ስትሮንግ አሴቱ መለየት ነው። አሁን የምላቸው ነገሮች ላተረዳችሁ ይችላል። ዋይ ቢኮዝ ቤዝድ ኦን ፎርኤቨር ነው ማወራውን እንጂ እንደ አንድ ኖርማል አይሲቲ ኮንሰፕት ልባወራ በጣም ዝብርቅርቅ ነው ማድረገው ማለት ነው። አሁን ማናገለ ፖይንት ማነሳለሁ ግን እንትኖች ናቸው። ዊከር እና ስትሮንግ አሴት ስናወራ ምናልባት በጣም ኤክስፓንድ ያደረገው ምናልባት ስትሮንግ አሴት ሊሆን ይችላል። ተረዳችሁ ይሄ ዋይ ቢኮዝ ይሄ ማርኬት ቡሊሽ ለስትሮንግ ስለሆነ ፔሩ ስለሆነ ለዛ ነው። ስለዚህ ይሄ አሴት ስትሮንግ አሴት ማለት ነው ብሬካዊ ጋፕ ጋር የሚሄድ አቅሙ በጣም ዜሮ ነው የሚሆነው ማለት ነው። አንቲል ግን ዊከር ያልኳቸው ደግሞ ራሱ ቡሊሽ ነው ያኛውም ግን ያ የሱን ያክል ባይ መሄድ የማይችለው የሱን ፔር ማርኬት ሙቭመንት ማየት መቻል አለባቸው። በሌላ ባልፈልግ ያኛው ለምሳሌ ጂፒ ከሆነ ቀዝቀዝ ብሎ የሚሄደው ዩሮሲዲ ከሆነ ደግሞ ኃይለኛው ሙቭ ወደ ቡሊሽ ሙቭ የሚያደርገው ምን ያልኩኝ ነው ማለት በሌላ አባባል ዩሮሲዲ ነው ምጋው ማለት። ስለዚህ ዩሮሲዲ ብሬካዊ ጋፕ ቢኖረው ራሱ ስቲል የመጀመሪያው ፌር ቫልዩ ጋፕ ተጠቀመዋለሁ ማለት እንደነገርኳችሁ ግን በታይም ሲጓዝ ምክንያቱም አሁን ኤክስፓንድ ምናምን እንላቸው ፕራይስ ነው ፕራይሱ ኤክስፓንድ አድርጓል ነው አለቀ። ስለዚህ እኔ ትሬድ የማደርገው መች ነው ዊዝ ታይም ኤክስፓንድ ሲያደርግ ነው ማለት
ሶ ማርኬቱ ኤክስፓንድ አደረገ ወዘ ታይም መጣ ፒዲአሪውን አገኘልኝ። ሶ ፒዲአሪዎችንም በስፔሲፊክ ሆኑ ታይም ውስጥ የማረግ ከሆነ እሱ ኦኬ፣ ግን ላረግ ይችላል። ዋይ ቢኮዝ ስቶፕ ሎስ ማረገው ስዊንግ ሎ ላይ ነው እንጂ ፌር ቫልዩ ጋፖች ጫፍ ላይ ነው አይደለም። ሶ ስዊንግ ሎ ላይ ማረግ ከሆነ ቬላባል ሁለቱንም ፌር ቫልዩ ጋፖች እንደ ኢንተሪ ሌቭል ቢጠቀማቸው ለኔ ችግር የለውም ማለት አይደለም። ዋይ ቢኮዝ ስቶፕ ሎስ ከብሬካዊ ጋፑ በታች ባለው ካንድል ጋር ነው ስዊንግ ሎ ላይ ስለሆነ ማለት ነው። ለሎር ታይም ፍሬም ቅድም እንደነገርኳቸው ማርኬቱ በማንኛውም ሰዓት ሊናገው ይችላል። ለኛ ግን ስፔሲፊክ የሆነ ታይም ማውጣት አለብን። ለስራው ምንድነው ኪል ዞኖች ለእንደ ኪል ዞን ላይ ከ2 ሰዓት እስከ 4 ሰዓት ባለው ታይሚንግ ውስጥ ሁለት ፒዲአሪ ሲኖሩ የመጀመሪያውን ፒዲአሪ ተጠቅሞ ሎር ታይም ፍሬም ላይ ሚሲስ ከፌር ቫልዩ ጋር ከሰጠኝ እገባዋለሁ። ሉዝም ከሆነ አቀበላለሁ፣ ፕሮፊትም ከሆነ እወስዳለሁ ማለት ዳትስ ለሃየር ታይም ፍሬም እንደነገርኳችሁ ሁለት ፒዲአሪ 3 ፒዲአሪ ሉ ስቶፕ ሎስ ስዊንግ ሎ ላይ ስለሚሆን ቲፒው ይሰፋል እንጂ ስቶፕ ሎስ የመካከቡ ኦልሬዲ ዜሮ ነው። ዋይ ቢኮዝ ማርኬቱ የመጀመሪያውን ፒዲአሪ ይጠቀም ሁለተኛውን ፒዲአሪ ይጠቀም ምንም እኔን ሴል ስለማይነካ ማለት ነው። ስለዚህ በሁለቱ ታይም ፍሬሞች መካከል ያለው ዲፈረንስ ይሄ ነው ማለት ነው። ያን ቅድም የነገርኳችሁ ግን ምንድነው ዊከርና ስትሮንግ ጋር ሲለዩ በዛው ትለያላችሁ። ማርኬቱ ብሬካዊ ጋፕ ጋር መምጣት አቀማለሁ የሚለውን ነገር ማለት ያ ማርኬት ለምሳሌ ጂፒኤስዲ ያልኳችሁ በጣም ትንሽ ወርታች ወረድ ብሎ በደንብ ኤዥያ ያለው መስበር አለበት ብላችሁ ኤክስፔክት የምታደርጉ ከሆነ በሌላ አባባል ምናልባት የብሬካዊ ጋፕ ቴክ ይደረጋል ማለት ስለዚህ you don't have to take the risk ማለት ነው። ተረዳችሁኝ? የመጀመሪያ ፍሬው ጋር ተጠቅማችሁ ሪስክ መውሰድ አይጠበቅባችሁ። ካስፈለገ አስፈላጊ ከሆነ ምን ታደርጋላችሁ መሰለህ? ፕሮፋይል መጠቀም ትችላላችሁ። ሌላ ባልኝ ያልኩኝ ነው። ለንደኑ ካንድል የመጀመሪያ ፍሬው ጋር ተጠቅሞ ኤክስፓንድ ካደረገ ምናልባት ኒውዮርክ ቮሊዩም ላይ ኖሮ ይችላል በሚለው ነው። ምክንያቱም ኤዥያኑ ኤክስፓንድ አድርጎ ደግሞ ኤክስፓንድ አድርጎ ኒውዮርክ አቅም ላይ ኖሮ ይችላል፣ ቮሊዩም ላይ ኖሮ ይችላል። ነገር ግን ቢኖረው ብለን ጀስት እናስብና ቀጣይ የሚሆነው ምንድነው? መልሶ ኮንቲኒዩሽን ነው የሚያሳየን ያለ ኒውዮርክ ዳትስ። ስለዚህ ለንደኑ ሪስክ ቴክ ማድረግ አይጠበቅብኝም ማለት ነው። ሶ ለንደኑ ኤክስፓንድ አድርጎ አዲስ ፌር ጋር ስትኝ በቃ ስናይስ አንዴ ዛን ያል ፌር ጋር ሰጥቶኛል ኒውዮርክ ላይ ዛን ሰዓት እገባለሁ ማለት ምንም አልጨነቅም። ወርታች ብሬካዊ ጋፕ ጋር ይመጣል ብዬ ማለት ብሬካዊ ጋፕ ጋር ለመምጣት ቢያንስ ኤክስተርናል ተሽ ማድረግ አለበት። ዳትስ ኦል በቃ ታዳሽ ነው። ምክንያቱም ብያቸዋለሁ ብሬካዊ ጋፖች ምንድነው ታርጌቶች ናቸው ይሰነገርኳችሁ ማለት ነው። ዳትስ ስለዚህ በእነዚህ ቶች በፕሮፋይል ቢከርና ስትሮንግ ጋር ሲት በመለየት ቅድም በነገርኳችሁ ታይም ፍሬሞችን በማስተካከል ማለት ነው። እና ታይም ፍሬሞች ሲመጣ አይሲኤል ለማስተካከልና ኪል ዞኖች ላይ ፎከስ አድርጎ መስራት ማለት ነው። ዳትስ ኦል እንግዲህ ተረድተሽው አልተረዳሽውም አላውቅም። ዳትማች ማለት ነው። ፕራይቬት እና ቴክስት አድርግልኝ ያንን ብቻ አግዝሻለሁ ማለት ነው። ሰው ለዛሬ ይበቃል። እንግዲህ ከዚህ በላይ መቀበል አልችልም እኔ 1 ደቂቃ ከ53 ነው ፕሮባብሊ 2 ሰዓት ሆኗል። እንግዲህ ሶሪ በጣም ለዩቲዩብ ራሱ በጣም ዝገት ነው። ፎርዋርድ ባደረግላችሁ በጣም ብዙ ሰዓት ነው ብዙ ሜጋባይት ነው የሚሆንባችሁ። አሮን ነው እንደማደርገው እስኪ ኮሜንት ጻፉልኝ። ነገርየው ቴክስት እየሰራ አይመስለኝም። እስኪ ቦቱን እንደሚደረግ ነገር አድርጉት ወገን። እና ሶሪ ዛሬው ላይቫችን ይመስላል ማለት ነው። እንግዲህ በጣም እናመሰግናለን ኢንተርቪው ያደረግናቸው ልጆች ኔትወርክም እያስቸገራቸውን ቢሆን በሻሉት አቅም ለማስጠኛን እንትን ለማለት ጊዜያቸውን ሰጥተው ለመስተናገር መጥቷል ማለት ነው። በጣም ከልብ እናመሰግናለን። እናንተም በርቱልን። ነገ ደግሞ የተሻለ ቦታ እንጠብቃቸዋለን። ሌሎች ደግሞ እንደዚሁ እነሱን አይታችሁ የተሻለ ቦታ መድረስ እንደምትችሉ ልጆች እንዳላችሁ አልጠራጠርም። ሰው እንግዲህ ሞር ደግሞ ጠንከር ማለት ነው። ነገሮች ላይ እንደፈለጋችሁት ላይ መጡ ስለሚችሉ ጠንከር እያላችሁ የዛን ሰዓት ላይ ብትጓዙ ጠንከር እያላችሁ ላይ ጊቭ አፕ ሳታደርጉ ብትጓዙ ምናልባት ነገ ደግሞ የእናንተ ተራ ስለሚሆን ብዙ ጊዜ እንደዛ እናደርገው አይደለ? ነገኛ ተራ ሆኖ ሳለ ነገር ግን ዛሬኛ ጊቭ አፕ እናደርግና እንመለሳለን ወደኋላ ለድጋሚ ወደፊት እንሄዳለን ምናምን ነገር ነው። ሰው መቼም ተስፋ ሳትቆርጡ ነገሮች ይሳካሉ። እዚህ ጋር የምትያቸው ሰዎች ሰርተውበት ነው ነገሩ ይሰራል። ነገርየው የሚሰራ ከሆነ ችግሩ ካንተ ነው እንጂ ከሱ ነገር አይደለም ማለት ነው። ያደረሽኝ የለ ነገርኳችሁ ነው። ሽጉጥ መተኮስ የሚችል ከሆነ ችግሩ ከተኳሹ ነው እንጂ ከሽጉጡ አይደለም ማለት ነው። ዳትስ ኦል። ስለዚህ ቻላችሁ ታቅም እንደዚህ ለማድረግ ሞክሮ ለማለት ያክል ነው። ይመቻችሁ። መልካም ቀን፣ መልካም ጊዜ። ቀጣይ ደግሞ እንደዚህ በሳይኮ ጉዳይ ላይቭ ከፍቼ በጣም እናወራ ይሆናል ማለት ነው። መልካም አዳውላችሁ። በጣም እናመሰግናለን። 70 ምናምን ሰው ክሬዚ በጣም ከምላችሁ በላይ ማለት ነው። በጣም ደስ ይላል። ይሄን ያህል ደግሞ እናንተም ፍላጎት አላችሁ ማለት ምን ያህል ተነሳሽነት እንደሚፈጠር አልገባችሁም። ለዛ ነውና ይሄን ለማለት ያክል ነው። ይመቻችሁ። ተናደሩ። መልካም የትሬኒንግ ሳምንት ይሁንላችሁ። እንግዲህ ምናልባት ዳና ክሊር ነገር ካለ በዚህ ዊክ አንድ ሼር ለማድረግ እሞክራለሁ።
ከሌለ እንግዲህ ማድረግ አይቻልም። ያለችዋን ሉዝም ቢሆን ፕሮፊትም ቢሆን ጠቅለል አድርጎ ጆርናል አድርጎ ማለፍ ነው። ይመቻችሁ። መልካም ሳምንት።